7 ራስን የመቆጣጠር ሚስጥር። የቪየትናም ጦርነት 6ኛ ዓመቱን እየያዘበት በነበረበት በ1971 ዓ.ም የኮንግረስ አባላት የነበሩት የኮኔክቲከቱ ሮበርት ስቲል እና የኢሊኖይስ ሞርጋን መርፊ የአሜሪካን ሕዝብ በሙሉ ያስደነቀ አንድ ግኝት ይዘው ብቅ አሉ። እነዚህ የኮንግረስ አባላት በአፍጋኒስታን የሚገኘው ወታደር በጎበኙበት ወቅት በዚያ ከሚገኙ የአሜሪካን ወታደሮች መካከል 15% የሚሆኑት የሄሮይን ሱሰኞች እንደሆኑ አወቁ። ተከታይ ጥናቶች እንዳረጋገጡት በቪየትናም አገልግሎት ከሚሰጡ የአሜሪካውያን መካከል 35% የሚሆኑት ሄሮይንን የሞከሩ ሲሆኑ ከነዚህ ውስጥ 20% የሚሆኑት ደግሞ ሱሰኞች ሆነው ቀርተዋል። እናም ችግሩ ቀድሞ ካሰቡበት በላይ ሆነባቸው። የእነዚህ የኮንግረስ አባላት ግኝት በዋሽንግተን በርካታ ስራዎች እንዲጀምሩ አደረገ። በፕሬዝዳንት ኒክሰን ስር የሆነ የሱስ መከላከል ልዩ ተግባራት ቢሮ መመስረቱ ከዚህ ተግባር መካከል አንዱ ነበር። ተግባሩም ሱሰኝነትን መከላከል፣ ሱሰኞችን መልሶ ማቋቋምና ወደ ሀገራቸው ሲመለሱ ተከታትሎ መያዝ ነበር። በዚህ ጥናት ውስጥ ከተሳተፉት ሰዎች መካከል ሊ ሮቢንስ አንዱ ነው። ይህ ሰው ስለ ሱሰኝነት የነበረውን የተላመደ አስተሳሰብ እንዳልነበረ ባደረገው ግኝቱ የሄሮይን ተጠቃሚ የነበሩት ወታደሮች ወደ ቤታቸው ሲመለሱ 5% የሚሆኑትን ብቻ በአንድ ዓመት ውስጥ ወደ ሱሰኝነት ሲመለሱ 12% የሚሆኑት ደግሞ በ3 ዓመት ውስጥ ሱሳቸውን ሙሉ በሙሉ ይተዋሉ። በሌላ አገላለጽ በቪየትናም ሄሮይን ይጠቀሙ ከነበሩ 10 ወታደሮች 9 ገደማ የሚሆኑት ወዲያው ነበር ሱሰኝነታቸውን የሚተውት። ይህ ግኝት በጊዜው ስለ ጉዳዩ የነበረው አስተሳሰብ የሚጻረር ነበር። በጊዜው የነበረው አረዳድ ሱስ የማይገረሰስ ቋሚ መገለጫ እንደሆነ ነው። ለሮቢንስ ጥናት የተገኘ ውጤት ያሳየው ግን አካባቢ ከተቀየረ ሱሰኝነትን መቀየር የሚችል ልማድ መሆኑ ነው። በቪየትናም ያሉ ወታደሮች ቀናቸው ሁሉ የሚያሳልፉት ሄሮይን መጠቀም በሚያበረታቱ ፍንጮች ተከበው ነው። ለማግኘት ቀላል ነው። የጦርነቱ መንፈስ ሁልጊዜም በጭንቀት ውስጥ እንዲኖሩ ያደርጋቸዋል። ሄሮይን ከሚጠቀሙ ወታደሮች ጋር ጓደኛ ይሆናሉ። ከቤታቸው በብዙ ማይል ርቀት ላይ ናቸው ወዘተ። አንድ ወታደር አንድ ጊዜ ወደ አሜሪካ ከተመለሰ ከነዚህ ለሱሰኝነት ይገፋፉት ከነበሩት ፍንጮች ነፃ ይሆናል። ስለሆነም አውዱ ሲቀየር ልማዱም ይቀየራል። ይህንን ሁኔታ ከአይነተኛ የደባል ሱስ ባለቤት ሁኔታ ጋር አወዳድረው እቤቱ ወይም ሰፈር ውስጥ ከጓደኞቹ ጋር ባለው ህይወት ሱሰኛ ይሆናል። ከዚያም ከሱስ የሚወጣበትን መንገድ ለመጠየቅ ክሊኒክ ይሄዳል። ምንም ምክር አገኘ ምንም ህክምና የሚመስለው ወደ ቀደመ ቤቱ ወደ ድሮ ሰፈሩ ነው። መጀመሪያውን ሱስ ውስጥ እንዲገባ ያደረጉት ፍንጮች ወዳሉበት የቀድሞ ቤቱና የቀድሞ ሰፈሩ ማለት ነው። ብዙ የህዝብ ተጠቃሚ ከሱስ መውጣት ከቪየትናሞች ወታደሮች ተቃራኒ ከባድ ሲሆንባቸው የምናየው ለዚህ ነው። 90% ገደማ የሚሆኑ ማገገሚያ የገቡ መደበኛ የሄሮይን ተጠቃሚ ወደ ሱሳቸው እንደሚመለሱ ጥናቶች አረጋግጠዋል። ይህ የቪየትናም ወታደሮች ላይ የተደረገ ጥናት ግን ብዙዎቻችን ስለ መጥፎ ልማዶች ያሉንን አስተሳሰቦች የሚጣረስ ነገር ይዞ መጣ። ምክንያቱም ጤናማ ያልሆነ ባህሪን ከሞራል ድክመት ጋር የሚያያይዘውን ባህላዊ እምነት ሞግቷል። አጫሽ፣ ሱሰኛ፣ ወፍራም ወይም ጠጪ ከሆንክ ለሆንከው ነገር ያበቃ ራስን መቆጣጠር አለመቻለ ምናልባትም መጥፎ ሰው መሆን እንደሆነ እድሜ ዘመንን ሁሉ ይነግራል። ሽርፍራፊ ዲሲፕሊን ሁሉንም ነገሮች ይፈታል የሚለው አስተሳሰብ ባህላችን ውስጥ የተተከለ አስተሳሰብ ሆኗል። የቅርብ ጊዜ ጥናቶች የሚያሳዩን ግን የተለየ እውነት ነው። ሳይንቲስቶች ራሳቸውን በመቆጣጠር ፍጹም የተዋጣላቸው የሚባሉ ሰዎችን ሲያጠኑ እንዳገኙት እነዚህ ሰዎች ከሱስ ለመውጣት ከሚታገሉ ሰዎች የተለዩ ሆኖ አላገኟቸውም። እነዚህ ራሳቸውን የሚቆጣጠሩ ሰዎች የሚሻሉበት ብቸኛ ሁኔታ ቢኖር ህይወታቸውን ራስን መቆጣጠርንና ከፍተኛ ተነሳሽነትን በማይጠይቁ አኳኋኖች ውስጥ ለመኖር በሚያስችል ሁኔታ መቅረጻቸው ነው። በሌላ አገላለጽ እንደነዚህ ያሉ ሰዎች በሚያስቋምጡ ወይም ቴምፕቲንግ ሁኔታዎች ውስጥ የሚያሳልፉት ጊዜ ውስን ነው። አንድ ሰው ራስን በመቆጣጠር የተሻለ የሚባለው ራስን የመቆጣጠር ጥበብን በትንሹ ብቻ የሚጠቀም ሲሆን ነው። ራስን መቆጣጠር ውጤታማ የሚሆነው ብዙውን ጊዜ ራስን መቆጣጠር በማይጠይቁ ሁኔታዎች ውስጥ መኖር ሲቻል ብቻ ነው። እናም ትጋት፣ ጽናትና ፍላጎት ለስኬት እጅግ አስፈላጊ ነገሮች ናቸው። እነዚህን ብቃቶች የማሻሻያው መንገድ ግን የተሻለ ዲሲፕሊን ያለው ሰው መሆንን መመኘት ሳይሆን የተሻለ ዲሲፕሊን የተላበሰ አካባቢ መፍጠር ነው። ይህ በስሜት የማይመራ ሐሳብ የበለጠ ትርጉም የሚሰጠው ደግሞ ልማድ አንድ ጊዜ አእምሮአችን ላይ ከተፈጠረ የሚሆነውን ስንረዳ ነው። አንድ ጊዜ አእምሮ ላይ የታተመ ልማድ ሁኔታዎች በጠየቁ ቁጥር ሁሉ ለመተግበር ዝግጁ ነው። በቴክሳስ ውስጥ ቴራፒስት የሆነችው ፓፒ ኦልዌል ማጨስ የጀመረችውና ብዙውን ጊዜ የምታጨሰው ከጓደኞቿ ጋር ፈረስ ስትጋልብ ነበር። በጥረት ማጨስ አቆመች።
ፈረስ መጋለብም ተወች። ለዓመታትም እንደዚያ ቀጠለች። ከ10 ዓመታት ገደማ በኋላ ከዕለታት በአንዲት ቀን በአጋጣሚ ፈረስ ስትጋልብ ከብዙ ዓመታት በኋላ የማጨስ ፍላጎት አናቷ ላይ ወጥቶ አፋሸገች። ምልክቶቹ ወይም ኪውስ በውስጧ ሰርጸው ነበር። በመሆኑም ከረጅም ጊዜ በኋላ ምቹ ጊዜ ጠብቀው ፈነዱ። ልማድ አንድ ጊዜ ከሰረጸ ቢተውም እንኳን የሚተገበርበት አካባቢና ምልክቶቹ እንደገና በመጡ ቁጥር ብቅ ለማለት ይዳደዋል። የባህሪ ለውጥ ቴክኒኮች ወደ ኋላ የሚመለሱበት አንደኛው ምክንያት ይሄ ነው። ስለሆነም ስለ አካባቢና ስለ ፍንጮች የማትጠነቀቅ ከሆነ የማትፈልገውንና ያጠፋኸውን ልማድ መልሰ ለመሸከም የምትገደድበት እድል ሊኖር ይችላል። መጥፎ ልማዶች ራሳቸውን በራሳቸው የሚነቃቁ ወይም አውቶካታሊክ ናቸው። ሂደቱ ራሱን በራሱ ይመግባል። በመጀመሪያ ሊያደነዝዙት የሚፈልጉትን ስሜት ያዳብሩታል። መጥፎ ስሜት ይሰማሃል። ከዚያ ታጨሳለህ። ስታጨስ የበለጠ የሚያስጨስ ደስ የማይል ስሜት ይሰማሃል። ቴሌቪዥን ለረጅም ጊዜ ስታይ የስንፍና ስሜት ይቆጣጠራል። ከዚያ ምንም ሌላ ስራ የመስራት ብርታት ስለማይኖር ቴሌቪዥንን ማየት ትቀጥላለህ። ስለ ጤና መጨነቅና እንድትሰጋ ያደርጋል። ስጋትህን ለመቀነስ ታጨሳለህ። ይቀጥላል። ጥናቶች ይህንን ሁኔታ በፍንጭ የተነሳሱ ፍላጎቶች ኪው ኢንዲዩስድ ዋንቲንግ ይሉታል። ሐሳቡ ውጫዊ ገፊ ኃይሎች መጥፎ ልማዶችን እንድትደግም የሚያደርግህ ከፍተኛ ጉጉት ይፈጥርብሃል የሚል ነው። አንድ ነገር ስታይ መፈለግ ትጀምራለህ። ይህ ሂደት ሁል ጊዜ ይሰራሃል፣ ብዙውን ጊዜ ደግሞ እኛ ሳናውቀው። ሱሰኞች የኮኬን ምስል ለ33 ሚሊ ሴኮንድ ካዩ የማጨስ ፍላጎት በጭንቅላታቸው ውስጥ እንደሚያጭርባቸው ጥናቶች አረጋግጠዋል። ይህ በጣም አጭር ጊዜ ቢሆንም አእምሮ ግን በፍጥነት ለመመዝገብ ይጠቀምበታል። ያየው ሱሰኛ ምን እንዳየ እንኳን አይነግርም። በእነዚያ ሴኮንዶች ውስጥ ባያት ነገር ግን ጉጉት ይቆጣጠረዋል። ልማድን መስበር ትችላለህ፣ የመርሳት እድልህ ግን ዝቅተኛ ነው። የልማዶች የአእምሮ ቅሪቶች አንድ ጊዜ አእምሮ ላይ ከተለጠፉ በኋላ ሙሉ በሙሉ የመወገድ እድላቸው በጣም ዝቅተኛ ነው። ለብዙ ጊዜ ጥቅም ላይ ባይውልም ተመልሰው የመምጣት ጠባብ እድል ካገኙ ለመመለስ አፋፍ ላይ ሆነው ይጠብቃሉ። ስለሆነም አጓጊ ሁኔታዎችን መቋቋም አዋጭ ስልት ነው የሚሆነው። ብዙ መቆራረጦች በሞሏት ህይወት ውስጥ የተሟላ አመለካከት ይዞ መኖር ከባድ ነው። ብዙ ጉልበትም ይጨርሳል። በአጭር ጊዜ ጉጉትን ወይም ቴምፕቴሽን ማሸነፍን መምረጥ ትችላለህ። በረጅም ጊዜ ግን የምንኖርበት አካባቢ ውጤት ነው የምንሆነው። በአሉታዊ ከባቢ ውስጥ አዎንታዊ ልማዶች ጋር የሙጥኝ ብሎ መኖር በቀላሉ የሚቻል አይሆንም። ከሁሉም የተሻለው መንገድ ደግሞ መጥፎ ልማዶችን ከምንጫቸው ማድረቅ ነው። ተግባር ላይ መዋል ከሚችሉ መጥፎ ልማዶች መገላገያ መንገዶች መካከል አንዱ ልማዱን የሚያነሳሱት ፍንጮች ያሉበትን ቦታ አለመገኘት ወይም ከፍንጮች ጋር የመገናኘትን እድል መቀነስ ነው። ምሳሌዎችን እንመልከት። መስራት ያለብን ስራዎች እንዳላጠናቀቅ ከተሰማ ለጥቂት ሰዓታት ስልክህን ሌላ ክፍል አስቀምጠው። ሁልጊዜ ከሰዎች የማነስ ስሜት የሚሰማ ከሆነ የቅናት ማዕከላት የሆኑትን ማህበራዊ ሚዲያዎችን መጠቀም አቁም። ቴሌቪዥን በማየት ረጅም ሰዓት እያቃጠልክ ከሆነ ቴሌቪዥንህን ከመኝታ ክፍል አውጣ። ብዙ ገንዘብ ኤሌክትሮኒክስ ላይ ያፈሰስክ ከሆነ የአዳዲስ ቴክኖሎጂዎች ዜናዎችን ማንበብ አቁም። ብዙ የቪዲዮ ጌሞችን የምትጫወት ከሆነ መጫወቻውን ነቅለህ ራቅ ያለ ቦታ አስቀምጥ። ይህ የባህሪ ለውጥ የመጀመሪያው ህግ ተገላቢጦሽ ነው። ግልጽ ከማድረግ ይልቅ የማይታይ ማድረግ። እንደነዚህ አይነት ጥቃቅን ለውጦች የሚያመጡትን ውጤት ሁልጊዜም ያስደንቀኛል። አንዱና ዋናው ፍንጭ አስወግድ። ከዚያ ሙሉ ልማዱ እየለቀቀ ይሄዳል። ራስን መቆጣጠር ግን የአጭር ጊዜ እንጂ የረጅም ጊዜ ስልት አይሆንም። ምቹ ሁኔታዎችን አንድ ወይ ሁለት ጊዜ ልትቋቋመው ትችላለህ። ሁልጊዜ በድል መወጣትን ግን እርግጠኛ መሆን አትችልም። አንድ ነገር በትክክል ለማድረግ በፈለግ ቁጥር የፍላጎት ጥንካሬን በማሰባሰብ ከመድከም ይልቅ አካባቢን በማስተካከል ለማሸነፍ መሞከር ይቀላል። ራስን የመቆጣጠር ሚስጥር ይህ ነው። የጥሩ ልማዶችን ፍንጮች በግልጽ አድርገህ በተቃራኒ ደግሞ የመጥፎ ልማዶችን ምልክቶች ግን የማይታዩ አድርጋቸው። ማጠቃለያ፣ የባህሪ ለውጥ የመጀመሪያው ህግ ተገላቢጦሽ የማይታይ ማድረግ ነው። ልማድ አንድ ጊዜ ከተፈጠረ ሙሉ በሙሉ የመስራት እድሉ ዝቅተኛ ነው። ከፍተኛ ራስን የመቆጣጠር ችሎታ ያላቸው ሰዎች በሚያስጎመጅ ሁኔታ ውስጥ የሚያሳልፉትን ጊዜ ይቀንሳሉ። መጎምጀትን ከመቋቋም ይልቅ ማስወገድ ይቀላል። መጥፎ ልማዶችን ከማጥፊያ መንገዶች መካከል ተግባራዊ የሆነው ልማዱን የሚያነሳሱትን ፍንጮች የሚያጋፍጥን ተጋላጭነት መቀነስ ነው። ራስን መቆጣጠር የአጭር ጊዜ እንጂ የረጅም ጊዜ ስልት አይደለም። ጥሩ ልማዶችን እንዴት እንፍጠር? አንደኛው ህግ ግልጽ አድርገው። የልማድ መመዝገቢያን ሙላ። ነባር ልማዶችን መመዝገብና ስለነሱ ግንዛቤ ይኖር። ሁለተኛ፣ የትግበራ ፍላጎት ተጠቀም።
ቀመሩም ይህ ነው። ይህንን ባህሪ በዚህ ሰዓት እዚህ ቦታ አደርጋለሁ። ሶስተኛ ልማዶችን ማቆራኘትን ተጠቀም። ልማዶችን የማቆራኘት ቀመር ደግሞ ይህ ነው። ይህንን ነባር ልምድ ካደረግኩ በኋላ ይህንን አዲስ ልምድ አደርጋለሁ። አካባቢህን ዲዛይን አድርግ። የጥሩ ልማድን ፍንጮች የሚታዩን ግልጽ አድርግ። ሁለተኛው ህግ ሳቢ አድርገው። ሶስተኛውን ህግ ቀላል አድርገው። አራተኛውን ህግ አርኪ አድርገው። መጥፎ ልማዶችን እንዴት እናስወግድ? የአንደኛው ህግ ተገላቢጦሽ የማይታይ አድርገው። ተጋላጭነትን ቀንስ። የመጥፎ ልማዶችን ፍንጭ ከአካባቢ አስወግድ። የሁለተኛው ህግ ተገላቢጦሽ የማይስብ አድርገው። የሶስተኛውን ህግ ተገላቢጦሽ ከባድ አድርገው። የአራተኛውን ህግ ተገላቢጦሽ የማያረካ አድርገው። ሁለተኛው ህግ ሳቢ ማድረግ። 8 ልማድን ሊቋቋሙት የማይችሉት ማድረግ። ደቻዊው ሳይንቲስት ኒኮቲንበርገን በ1940ዎቹ የሚያነሳሱን ነገሮች ላይ የነበረንን አመለካከት የቀየሩ ተከታታይ የቤተ ሙከራ ጥናቶችን አድርጎ ነበር። ለስራው የኖቤል ሽልማት ያገኘው ቲንበርገን ያጠናው የሚበሉ ጭላቶች በሚበሉትና በሰሜን አሜሪካ የባህር ዳርቻዎች ብዙውን ጊዜ አብረው ሲበሩ በሚታዩት ነጭና ግራጫ አዋፋት ላይ ነው። ጭላቶች መንቁራቸው ላይ ቀይ ነጥብ አለቻቸው። አዲስ የተፈለፈሉ የጭላቶች ጫጩቶች ሲርባቸው ይችን የእናታቸውን መንቁር ላይ ያለችውን ቀይ ነጥብ ጠቅ እንደሚያደርጉ አየ። ሙከራውን ለመጀመር የጭላት መንቁር የሚመስል በካርቶን የተሰራ ሰውነት ግን የሌለው ምስል ሰራ። ከዚያም እናቶቻቸው ጫጩቶቻቸውን ትተው ሲሄዱ ወደ ጎጆአቸው ይሄድና ይህንን የእናታቸውን መንቁር የሚመስል ከጫጩቶች አጠገብ ያስቀምጥላቸዋል። የካርቶኖቹ መንቁሮች እውነተኛ እንዳልሆኑ በደንብ የሚታዩ ናቸው። ስለሆነም ጫጩቶቹ አይተው እንደሚለዩአቸውና ምንም እንደማይመስሏቸው ገምቶ ነበር። ይሁን እንጂ እነዚያ እንጭጭ ጫጩቶች በካርቶን የተሰራው መንቁር ላይ ያለችውን ቀይ ነጥብ ልክ የእናታቸውን መንቁር እንደሚያደርጉት ሁሉ ስዕሉንም ጠቀጠቁት። እነዚህን ጫጩቶች ለዚህች ቀይ ነጥብ ግልጽ የሆነ ምርጫ አላቸው። ልክ ሲወለዱ በዘመረላቸው የተገጠመላቸው እስኪመስል ድረስ። ቀጥሎ ደግሞ ቀዩ ነጥብ ተለቅ ያለ ከሆነ ጫጩቶቹ ቶሎ እንደሚመቱ አየ። ከዚያም 3 ስፍራ ቀያይ ነጥቦች ያሏቸው መንቁሮች ሰርቶ አቀረበላቸው። በዚህ ጊዜ ጫጩቶቹ በደስታ ሰከሩ። ቲንበርገንና ጓደኞቹ በሌሎች እንስሳትም ላይ ተመሳሳይ ባህሪ እንዳለ አረጋገጡ። ለምሳሌ ዝይ በመሬት ላይ ጎጆን የሚሰራ የወፍ ዝርያ ነው። እናትዋ ዝይ በጎጆው ዙሪያ በምትንቀሳቀስበት ጊዜ አንደኛው እንቁላል ከጎጆ ተንከባሎ ይወጣና በአቅራቢያው ባለ ስር ላይ ተደላድሎ ይቀመጣል። ይህ በሆነ ጊዜ ሁሉ ዝይዋ እየተተረተረች ሮጣ ትሄድና መንቁሯንና አንገቷን ተጠቅማ እንቁላሉን ወደ ጎጆዋ እያንከባለለች ትመልሳለች። ቲንበርገን እንዳረጋገጠው ዝይ እንደ አምፖልና የቴኒስ ኳስ ያሉ ክብ ቁሳቁሶቿንም በጎጆ አካባቢ ካገኘች እንዲሁ እየገፋች ታስገባለች። ቁሱ በተለቀ መጠን ደግሞ ለማስገባት የምታሳየው ፍጥነትና ቅልጥፍና ከፍ እያለ ይሄዳል። አንድ ዝይ እንዲያውም የመረብ ኳስ መጫወቻ ኳስን ወደ ጎጆዋ ለማስገባት ከፍተኛ መፍጨርጨር ታደርጋለች። እምቢ ሲላትም እላዩ ላይ እንደተቀመጠችበት በጥናቱ ታይቷል። በዚህ መልኩ እነዚህ እንስሳት የደመ ነፍስ ህጋቸው እንደሚከተሉ በጥናቱ ታየ። ክብ ነገር በጎጆዬ አካባቢ ካየው ወደ ጎጆዬ ማስገባት አለብኝ። ክብ ነገር ትልቅ ከሆነ ደግሞ እሱን ለማስገባት በርትቼ መጣር አለብኝ ወዘተ አይነት። ሲታይ የእያንዳንዱ እንስሳ አእምሮ በልዩ ልዩ የባህሪ ህጎች አስቀድሞ የተጫነ ይመስላል። ህጉ ትንሽ ሲጋነን ደግሞ እንደ የገና ዛፍ ያበራል። እነዚህን የተጋነኑ ህጎች ሳይንቲስቶች ከመደበኛ በላይ የሆነ ገፊ ነገር ሱፐር ኖርማል ስቲሙሊ ይሏቸዋል። ይህ ገፊ ነገር የእውነታውን የተጋነነ ቅጂ የሚያመለክት ነው። ልክ 3 ቀያይ ነጠብጣቦች እንዳሉት መንቁርና የመረብ ኳስ መጫወቻዎች ኳስ እንደሚያክል እንቁላል። ይህም ከተለመደው በላይ የሆነ ተግባርን ያነሳሳል። ሰዎችም ለተጋነነ የእውነታ መልክ ተጋላጭ ናቸው። ለምሳሌ የታሸጉ ምግቦች ጃንኪ ፉድስ የእርካታ ስሜቶቻችንን ጣሪያ ላይ ሰቅለውታል። ለብዙ ሺህ ዓመታት ምግብ ፍለጋ ጫካ ለጫካ በዱር በገደል ስናድን ከኖርን በኋላ አሁን አእምሯችን እንደ ጨው፣ ስኳርና ቅባት ላሉ ነገሮች ትልቅ ቦታ መስጠት ጀምሯል። ቀደምቶቻችን ሳቫናን በማሰስ በሚንከራተቱበት ወቅት እንደዚህ አይነት ከፍተኛ ካሎሪ ያላቸው ምግቦች አልነበሩም ነበር። ቁርስ በልተህ ምሳ ከየት እንደሚመጣልህ በማታውቅበት ሁኔታ ውስጥ የቻልከውን ያህል ብዙ መብላት በህይወት ለመኖር አዋጭ ስልት ነበር። ዛሬ ላይ የምንኖረው ግን ካሎሪ በተትረፈረፈበት ዓለም ውስጥ ነው። ምግብም እንዲሁ። ይሁን እንጂ አእምሯችን የሚቋመጠው ዛሬም የምግብ እጥረት እንዳለ አስመስሎ ነው።
ለስኳር ለጨውና ለቅባት ትልቅ ዋጋ መስጠት ለጤናችን ጠቃሚ የሚሆንበት ዘመን አብቅቷል። መቋመጡ ግን አሁንም አለ። ምክንያቱም የአእምሮአችን የሽልማት ማዕከል ሳይቀየር አሁንም ለ50 ሺህ ዓመታት ገደማ እንደነበረው ነው። የምግብ ሳይንስ ዘርፍ ዋና ግብ ለተጠቃሚዎቹ የበለጠ የሚቋምጡ ምርቶችን ማቅረብ ነው። የትኛውም የታሸገ ምግብ በሆነ የማበልጸግ ሂደት ውስጥ ያለፈ ነው። ቢያንስ ተጨማሪ ጣዕም እንዲኖረውም ያደርጋል። ፋብሪካዎች የሚያመርቷቸው ምግቦች የትኛውም የምግብ ግብአት ላይ ምን በምን መጠን መደረግ እንዳለበት ለማጥናት በሚሊዮን የሚቆጠሩ ገንዘቦች ይከሰከሳሉ። የየድርጅቶቹ ሁሉም ዲፓርትመንቶች ስራቸው የሚያመርቱት ምግብ አንተ አፍ ውስጥ የሚኖረው ጣዕም ከፍ ለማድረግ ነው። ይህም የተሳሳተ ጣዕም ብቃት ኦሮሴኔሽን ኳሊቲ ይባላል። ሌሎች የተቀነባበሩ ምግቦች ደግሞ የተለያዩ ጣዕሞችን ለማጣመርና ለማበልጸግ ይሰራሉ። ባልተቀነባበረ ተፈጥሯዊ ምግብ ውስጥ ምን ያህልን ብትደጋገም የምታገኘው ጣዕም ሴንሴሽን ተመሳሳይ ነው። ስለሆነም ከጥቂት ጉርሻዎች በኋላ አእምሮ ይሰለቸውና የመጥገብ ስሜት ይሰማሃል። የተቀነባበሩ ምግቦች ግን በአንድ በኩልና በሌላ በኩል ያላቸው ጣዕም ሳይቀየር የተለያየ ስለሆነ ብዙ እንድትበላ ያበረታቱሃል። በስተመጨረሻ ይህ ስልት የምግብ ሳይንቲስቶችን ለሁሉም ምርቶች የሚሆን ቁልፍ ነገር እንዲያውቁ አደረጋቸው። ይህም አእምሮህን ያለ መጠን በማስጎምጀት እየተመላለስክ እንድትገዛ የሚያደርግህ የተመጣጠነ የስኳር የጨውና የቅባት ውህድ ነው። ውጤቱን በጣም የሚጥሙ ምግቦች ለሰው ልጅ አእምሮ ሳቢ በመሆናቸው ምክንያት ብዙ እንድትበላ ማድረጋቸው ነው። በአመጋገብ ባህልና በውፍረት ዘርፍ ተመራማሪ የሆነው ሳይንቲስት ስቴፋን ጉያኔት እንዳለው የራሳችንን ቁልፎች በመጫን ደረጃ ብዙ ርቀት ሄደናል። የዘመኑ የምግብ ኢንዱስትሪና እሱ የፈጠረው ብዙ የመመገብ ልማድ የሁለተኛው የባህሪ ለውጥ ህግ አንድ ምሳሌ ነው። እድሉ በጣም ሳቢና ማራኪ በሆነ ቁጥር ልማድ የማዳበር እድሉ ከፍተኛ ይሆናል። ዙሪያ ገባህን ተመልከት። ማህበረሰቦቻችን ቀደምቶቻችን ከኖሩባቸው ሁኔታዎች በበለጠ ሳቢ በሆነ መልኩ በከፍተኛ ደረጃ እንደገና በተሰሩ የእውነታዎቹ ቅጂዎች የተሞሉ ናቸው። ማህበራዊ ሚዲያዎች በቤታችንና በስራ ቦታችን ከምናገኛቸው አድናቆቶች በላይ ብዙ አድናቆቶችን የምናገኝባቸው ቦታዎች ናቸው። ማስታወቂያዎች ሐሳባዊውን የመብራት የመዋቢያና የፎቶ ቴክኖሎጂዎች ተጠቅመው የሚሰሩ ናቸው። የኢንተርኔት የመዳሪያ መተግበሪያዎችም በእውነተኛ ህይወት ውስጥ ሊደገሙ በማይችሉ የስሜት ጡዘቶችና አነሳሾች የተሞሉ ናቸው ወዘተ። እነዚህ የተጋነኑ የእውነታዎቻችን ቅጂዎች የዘመናዊቷ ዓለማችን ከመጠን በላይ ኃይል ያላቸው ገፊ ነገሮች ወይም ሱፐር ኖርማል ስቲሙሊ ናቸው። በተፈጥሯቸው እኛን መሳብ የሚችሉ እነዚህ የተጋነኑ ሁኔታዎችና ደመ ነፍሳችን ጣሪያ ይነካሉ። ይህም ብዙ በመሸመት ልማድ፣ ማህበራዊ ሚዲያው ላይ ተጠምዶ በመዋል ልማድ፣ የወሲብ ቪዲዮዎችን በማየት ልማድ፣ ብዙ በመብላት ልማድና በሌሎች በበርካታ ተያያዥ ልማዶች ያስጠምዱናል። ታሪክን እንደ ጠቋሚ መጠቀም ከቻልን የወደፊት እድሎች ወይም ኦፖርቹኒቲ ከዛሬው ጀምሮ እድሎች የበለጠ ሳቢ እንደሚሆኑ መናገር ይቻላል። እየተለመደ ያለው ነገር ሽልማቱ የበዛ ይሆን ዘንድ ገፊ ነገሮች በጣም አጓጊ መሆን አለባቸው የሚል ነው። የተቀነባበሩ ምግቦች ከተፈጥሯዊ ምግቦች የበለጠ ብዙ ካሎሪኖች ያጨቁ ናቸው። ውስኪ ከጠጅ የበለጠ ከፍተኛ አልኮልነት ያለው መጠጥ ነው። ቪዲዮ ጌሞች ከቦርድ ጌሞች የበለጠ የጨዋታ እርካታ የያዙ ጨዋታዎች ናቸው። ተፈጥሯዊ ከሆኑ ነገሮች ጋር ስናወዳድራቸው እነዚህ እርካታን ያጨቁ ተሞክሮችን እምቢ ብሎ መቋቋም ከባድ ነው። ያለን የቀደምቶቻችን አእምሮ ቢሆንም የሚያጋጥመን የመጎምጀትና የመቋመጥ ደረጃ ግን እነሱ አይተውት የማያውቁት ነው። አንድ ባህሪ እንዲፈጠር የሚያደርጉት ሁኔታዎች ክብደት መጨመር ከፈለግ አጓጊነቱን የበለጠ ሳቢና ማራኪ ልታደርገው ይገባል። ሁለተኛውን የባህሪ ለውጥ ህግ በምናወያይባቸው አጋጣሚዎች ሁሉ ግቦችን ልማዶቻችንን ልንተዋቸው የማንችላቸው ወይም ኢሪስቴብል ማድረግ ነው። ሁሉንም ልማዶች ከመደበኛ በላይ የሆነ ገፊ ነገር ማሻገር ባንችልም ሁሉንም ልማዶቻችንን የበለጠ ማራኪ እንዲሆኑ ማድረግ ግን እንችላለን። ይህንን ለማድረግ መጀመሪያ ያለብን መጓጓት ወይም መፈለግ ምን እንደሆነና እንዴት እንደሚሰራ መረዳት ላይ ነው። ይህንን ማለት ደግሞ ሁሉም ልማዶቻችን የሚጋሩትን የስነ ህይወታዊ ኑባሪ ወይም ባዮሎጂካል ሲግኔቸር በማየት እንጀምር። ይህም የዶፓሚን ጣሪያ ወይም ዶፓሚን ስፔክ ይባላል። በዶፓሚን የሚጠራው የግብረ መልስ ቀለበት። ሳይንቲስቶች ዶፓሚን የሚባለውን የነርቭ አስተላላፊ ኒውተር ትራንስሚተር በመለካት መጓጓት ወይም መቋመጥ የሚፈጥርበትን ትክክለኛ ቅጽበት ማግኘት ችለዋል። የዶፓሚን ጥቅም በግልጽ የታወቀው የነርቭ ተመራማሪዎቹ ጄምስ ኦልድ እና
ፒተር ሚልነር በሰሩት የቤተ ሙከራ ምርምር አማካኝነት በ1954 ነው። በተመራማሪዎች ሙከራ ከመቋመጥና ከመፈለግ ጀርባ ያለውን ኒውሮሎጂ የነርሶች ሂደት ያሳየ ነበር። ተመራማሪዎቹ በአይጦች አንጎል ውስጥ ኤሌክትሮይዶችን በማስቀመጥ ዶፓሚን የተባለውን ኬሚካል እንዳይለቀቅ አደረጉ። ሳይንቲስቶቹን በእጅጉ ባስደነቀ ሁኔታ ድመቶቹ የመኖሩን ፍላጎት ሙሉ በሙሉ አጡ። ምንም ነገር አያምራቸውም፣ አያቋምጣቸውም። በጥቂት ቀናት ውስጥ አይጦቹ በውሃ ጥም ሞቱ። በቀጣይ በተካሄደ ሌሎች አጥኚዎች ጥናት ተመራማሪዎቹ ልክ ከላይ እንዳየነው ሁሉ የአይጦቹ አንጎል ውስጥ ኤሌክትሮይዶችን በማስቀመጥ የዶፓሚንን ፍሰት ዘጉ። እነዚህኞቹ ተመራማሪዎች ግን አይጦቹ አፍ ላይ የተበጠበጠ ስኳር አፋቸው ላይ ያንጠባጥቡላቸው ነበር። ይህንን ሲያደርጉላቸው አይጦቹ ፊት ላይ ከፍተኛ የመፍካት ስሜት ይታይ ነበር። ምንም እንኳን ዶፓሚን እንዳይሰራጭ ቢደረግም አይጦቹ ግን ልክ እንደበፊቱ የስኳሩን ጣዕም ወደውታል። ይህ ማለት ደግሞ ዶፓሚን በማይሰራጭበት ጊዜ ፍላጎት የማይኖር ቢሆንም እርካታን ማጣጣምን ግን ይኖራል ማለት ነው። ያለ ፍላጎት ደግሞ ምንም አይነት ተግባር አይኖርም። ሌሎች ተመራማሪዎች ይህንን ሂደት ገልብጠው ያለ ዶፓሚን አእምሮ ያላቸው የሽልማት ስርዓት በዶፓሚን ሲያጥለቀልቁት ግን እንስሳቱ ልማዶችን በአደገኛ ፍጥነት መተግበር ጀመሩ። የሰው ልጆች ክርም የተለየ አይደለም። ልማዶች በዶፓሚን የሚመሩ የግብረ መልስ ቀለበቶች ናቸው። እንደ አልኮል መጠጣት፣ የተቀነባበሩ ምግቦችን መብላት፣ ቪዲዮ ጌሞችን መጫወት፣ ማህበራዊ ሚዲያ ላይ መጣልና የመሳሰሉት በከፍተኛ ደረጃ ልማድ የማዳበር ኃይል ያላቸው ባህሪያት ከከፍተኛ የዶፓሚን መጠን ጋር የተያያዙ ናቸው። እንደ ምግብ መመገብ፣ ውሃ መጠጣት፣ ወሲብ ማድረግና የመሳሰሉት ባህሪዎቻችንም እንደዚያው። ሳይንቲስቶች ለብዙ ዓመታት የነበራቸው አረዳድ ዶፓሚን ከእርካታ ጋር ብቻ እንደሚያያዝ ነበር። አሁን ግን ዶፓሚን በብዙ የነርቭ ስርዓቶች ውስጥ ከፍተኛ ሚና እንዳለው አውቀናል። ዶፓሚን በመነሳሳት፣ በመማር፣ በማስታወስ፣ በመቀጣት፣ በበጎ ፍቃድ እንቅስቃሴዎች ወዘተ ውስጥም ከፍተኛ ሚና አለው። ጉዳዩን ወደ ልማዶች ስናመጣው የምናገኘው መሰረታዊ ነጥብ ይህ ነው። ዶፓሚን የሚለቀቀው እርካታን ስታጣጥም ብቻ ሳይሆን እርካታን ስትገምትም አንቲስፔት ስታደርግም ጭምር ነው። የቁማር ሱሰኛ የሆኑ ሰዎች ከፍተኛ ዶፓሚን የሚያመነጩት ካሸነፉ በኋላ ሳይሆን ልክ ውርርዱን ሲያስይዙ ነው። የኮኬን ሱሰኛ የሆነ ሰውም ከፍተኛ ዶፓሚን የሚረጨው ኮኬን ሲጠቀም ሳይሆን ፓውደሩን ሲያየው ነው። በየትኛውም አጋጣሚ ያገኘው አንድ እድል ትልቅ ሽልማት የሚያመጣ በመሰለ ጊዜ ሁሉ የዶፓሚን መጠንህን በመገመት ስሜት ተስፈንጥሮ ጫፍ ይደርሳል። ዶፓሚን ሲጨምር ደግሞ ተነሳሽነት ይጨምራል። እናም ወደ ተግባር የሚወስድ ተነሳሽነት ላይ የምንገኘው ሽልማትን በማግኘት ውስጥ ሳይሆን በመገመት ውስጥ ስናልፍ ነው። ሌላው ደስ የሚል ነጥብ ደግሞ ሽልማት ስትቀበል በአእምሮ ውስጥ የሚለኮሰው የሽልማት ስርዓት ሽልማቱን ስትገምት ተለኩሶ የነበረው የሽልማት ስርዓት ራሱ መሆኑ ነው። አንድ ነገር ከማሳካት ይልቅ በዚያ ሂደት ውስጥ ማለፍ የተሻለ ስሜት የሚፈጥረው ለዚህ ነው። እንደ ልጅ የገና ስጦታ ከመቀበልና ከመውሰድ ይልቅ ስለ በዓሉ ቀን ማለዳ ማሰብ የበለጠ ያስደስታል። እንደ ወጣት ደግሞ ሽርሽር ሄዶ ከመዝናናት ይልቅ ሽርሽር ስለመሄዱ ማሰብ የበለጠ የሚያዝናና ይሆናል። ሳይንቲስቶች ይህንን ነገር በመፈለግና ዋንቲንግና በመውደድ ወይም ላይኪንግ መካከል ያለ ልዩነት ይሉታል። የዶፓሚን ከፍታ። አንድ ልማድ ከመማራችን በፊት ዶፓሚን የሚለቀቀው ሽልማትን ለመጀመሪያ ጊዜ ስንቀበል ነው። በሁለተኛው ዙር ወይም ዶፓሚን የሚለቀቀው ከትግበራ በፊት ልክ ፍንጩን እንዳየነው ነው። ይህ የዶፓሚን ከፍታ ፍንጭ ባየን ቁጥር ሁሉ ፍላጎትና መቋመጥ እንዲሰማን ያደርጋል። አንድ ጊዜ ልማድ ከተማርን ሽልማቱን ስናጣጥምም ዶፓሚን አይረጭም። ምክንያቱም ሽልማቱ እንደሚሰጠን አስቀድመን ጠብቀናል። ይሁን እንጂ ፍንጭ አይተህ ሽልማት ከጠበቅና ካላገኘ ግን ዶፓሚን በመከፋት ስሜት ምክንያት ይወርዳል። የዶፓሚን ትክክለኛ ተለዋዋጭነት ሴንሲቲቪቲ ጉልት ብሎ የሚታየው ሽልማት ዘግይቶ ሲመጣ ነው። በመጀመሪያ ምልክት ሲታይና መጎምጀቱ ሲመጣ ዶፓሚን መነጨ። ቀጥሎ ተግባር ቢከናወንም ሽልማቱ በተጠበቀው ፍጥነት አልመጣም። እናም የዶፓሚን መጠን ወረደ። በስተመጨረሻም ሽልማቱ ከጠበቅነው ጊዜ ትንሽ ዘግይቶ ሲመጣ ዶፓሚን እንደገና ይረጫል። ይህ ሲታይ አይምሯችን አየህ እኔ ትክክል ነኝ፣ በቀጣይ ይህንን ነገር መድገምን እንዳትረሳ የሚል ይመስልሃል። አእምሮ ሽልማቶችን ለመውደድ ካሉት የበለጠ ሽልማቶችን እንዲፈልግ የሚያደርጉት በርካታ የነርቭ ክበቦች አሉት። በአእምሮ ውስጥ ያሉት የመፈለጊያ ማዕከላት ሰፋፊ ናቸው። የመውደድ ማዕከላቱ ደግሞ በንጽጽር ትናንሾች ናቸው።
ብዙውን ጊዜም ሄዶኒክ ሆትስፖት ተብለው ነው የሚታወቁት። በአእምሮ ውስጥ ያላቸው አቀማመጥም እንደ ቀጫጭን ደሴቶች ናቸው። ለምሳሌ አጥኚዎች እንዳረጋገጡት ኒውክለስ አኩምባንት የሚለው ክፍል 100% ስራ ላይ የሚሆነው በመፈለግ ጊዜ ነው። በመውደድ ጊዜ የሚሰራ የዚህ ክፍል ንጻሬ ግን ከ10% አይበልጥም። አእምሯችን ይህን ያህል እንቁ ቦታ ከፍላጎቱና ከጉጉቱ ማስቀመጡ እነዚህን ሂደቶች ለሚጫወቱት ወሳኝ ሚና ተጨማሪ ማስረጃዎችን ይሰጣል። ፍላጎት ባህሪን የሚያሾር ሞተር ነው። እያንዳንዱ ተግባር የሚከናወነው ከዚህ ቀድሞ በሚካሄዱት ነገሮች ምክንያት ነው። ወደ ተግባር ወይም ወደ ግብረ መልስ የሚነዳን መቋመጥ ነው። እነዚህን ሐሳቦች የሁለተኛውን የባህሪ ለውጥ ህግ ግልጽ አድርጎ የሚያሳዩ ናቸው። መጀመሪያውንም ወደ ተግባር እንድንገባ የሚያነሳሳን የሽልማት ተሞክሮን መጠበቅና ልማዳችንን ሳቢ ማድረግ የግድ ነው። ጉጉቶችን ማስተሳሰር ቴምፕቴሽን በንድሊንግ የሚባለው ስልት ወደ ተግባር የሚመጣው እዚህ ጋር ነው። ጉጉቶችን በማስተሳሰር ስልት ልማዶችን የበለጠ ሳቢ ማድረግ። በአየርላንድ ደብሊን የኤሌክትሪካል ኢንጂነር የሆነው ሮናን ባይረን ኔትፍሊክስን ማየት ያዝናናው ነበር። ይህ እንዳለም ሆኖ ግን የአካል ብቃት እንቅስቃሴ ማድረግ እንዳለበት ያምን ነበር። እናም መላ ዘየደ። የኢንጂነርነት ክህሎቶቹን ተጠቅሞ የመንቀሳቀሻ ብስክሌቱን ከላፕቶፑና ከቴሌቪዥኑ ጋር አገናኘ። ከዚያም የብስክሌቱን ፔዳል በሆነ ፍጥነት ሲነዳ ብቻ የኔትፍሊክስን ፕሮግራሞችን ማየት እንዲችል የሚያደርግ ፕሮግራም ሰራ። ብስክሌቱ ለረጅም ጊዜ ዝግ ካለች የትኛውም የቴሌቪዥን ፕሮግራም ያለበት ላይ ቀጥ ይላል ወይም ፖዝ ያደርጋል። ከዚያም እንደገና ፔዳሉን መምታት ሲጀምር ፕሮግራሙ ከቆመበት ይጀምራል። ይህ ሰው የአካል ብቃት እንቅስቃሴ ማድረግ ባህሉን ሳቢ ለማድረግ ጉጉትን የማስተሳሰር ስራ ነበር የሰራው። ጉጉቶችን ማስተሳሰር የሚሰራው ማድረግ የምትፈልገውን ነገር ማድረግ ካለበት ነገር ጋር በማቆራኘት ነው። ባይረንን ብናይ ኔትፍሊክስን ማየትን ወይም ማድረግ የሚፈልገውን ነገር የቁም ስፖርት ብስክሌቱን ከመንዳት ወይም ማድረግ ያለበትን ነገር ጋር አስተሳሰረው። ቢዝነሶች ጉጉትን በማስተሳሰር የተሳኩ ናቸው። አንድን ማድረግ ያለበት ነገር ልታስተሳስርበት የምትችለው የምትወደውና ብዙ ጊዜም የምታደርገው ልማድ አታጣ። አንድ ጊዜ ካስተሳሰርከው በኋላ ያንን የምትወደውን ነገር ለማድረግ ስትል ማድረግ ያለብህን ይሄኛውንም ነገር ታደርጋለህ። ለምሳሌ የታዋቂ ሰዎችን ዜና መስማት ትፈልጋለህ እንበል። የሰውነት ቅርጽንም ደግሞ ማስተካከል አለብህ። እነዚህን በማስተሳሰር ሪያሊቲ ሾዎችን ጂም ውስጥ ብቻ እንድታይ ያደርጋል። የምትፈልጋቸውን ዜናዎች ለማየት ትሄዳለህ፣ እዚያውም ደግሞ ትሰራለህ ወዘተ። ይህ ፍላጎቶቹን ወይም ጉጉቶችን የማስተሳሰር ስልት የፕሬማክ መርህ ተብሎ የሚታወቅ የስነ ልቦና ጽንሰ ሐሳብ የመተግበሪያ አንዱ መንገድ ነው። ይህ የፕሬማክ መርህ ብዙ ጊዜ የመደረግ ዕድል ያላቸው ባህሪያት ብዙ ጊዜ የመደረግ ዕድል የሌላቸው ባህሪያትን ያጸናሉ የሚል ነው። በሌላ አገላለጽ አንድን ማድረግ ያለብህን ግን ማድረግ ያልቻልከውን ተግባር ወደህ ከምታደርገው ተግባር ጋር ካስተሳሰርከው የምትወደውን ተግባር ስትፈጽም እግረ መንገድን ያኛውንም ተግባር ትፈጽመዋለህ ማለት ነው። ከዚህም አልፎ ይህንን ጉጉቶችን የማስተሳሰር ስልት በምዕራፍ 5 ስር ካየኑ ልማዶችን የማቆራኘት ስልት ጋር በመጣመር ባህሪዎችን የሚመሩ ህጎችን ለመፍጠር ልትጠቀምባቸው ትችላለህ። ጉጉትን የማስተሳሰር ፕላስ ልማዶችን የማቆራኘት ቀመር። አንደኛ፣ ይህንን ወይም ነባር ልማድ ካደረኩ በኋላ ይህንን ወይም ማድረግ ያለብህን አደርጋለሁ። ሁለተኛ፣ ይህንን ወይም ማድረግ ያለብህን ካደረኩ በኋላ ወይም የምትፈልገው ልማድ አደርጋለሁ። ምሳሌ 1፣ ዜናዎችን ማንበብ የምትወድ ወይም ወንት ብትሆንና ምስጋና መስጠት ቢኖርብህ ወይም ኒድ 1 ቁርሴን ከበላው በኋላ ከዚያ በፊት በነበረው ቀን ለተደረገልኝ ነገር ሁሉ ምስጋና አቀርባለሁ። ሁለተኛ፣ ምስጋና ካቀረብኩ በኋላ ዜና አነባለሁ። ምሳሌ 2፣ ኳስ ማየት ብትፈልግና የሥራ ስልክ ለደንበኞች መደወል ቢኖርብህ አንደኛ፣ ልክ ከምሳ እረፍቴ እንደተመለስኩ ለ3 ደንበኞች ስልክ ደውላለሁ። ሁለተኛ፣ ለ3 ሰዎች ስልክ ከደወልኩ በኋላ ኳስ አያለሁ። ምሳሌ 3፣ ፌስቡክ መጠቀም ብትፈልግና እንቅስቃሴ ማድረግ ቢኖርብህ አንደኛ፣ ስልኬን ካወጣው በኋላ 10 ፑሽ-አፕ እሰራለሁ። ሁለተኛ፣ 10 ፑሽ-አፑን ከሰራው በኋላ ፌስቡክ እጠቀማለሁ። እንደዚህ በማድረግ ውስጥ ያለው ተስፋ በጊዜ ሂደት 10 ፑሽ-አፕ መስራትን ወይም ለደንበኞች መደወልን እየለመድክ ትሄዳለህ የሚል ነው። ምክንያቱም ለደንበኞች ደወልክ ማለት ኳስ ማየት ትችላለህ ማለት ሲሆን 10 ፑሽ-አፕ ሰራ ማለት ደግሞ ፌስቡክ መጠቀም ትችላለህ ማለት ነው። በዚህ መንገድ ማድረግ ያለብን ማድረግ ማለት ማድረግ የምትወደውን እንድታደርግ ማስፈቀድ ማለት ይሆናል።
ይህንን ምዕራፍ የጀመርነው ፍላጎታችንን አጧጥፈው ወደ ተግባር እንድንገባ የሚያደርጉንንና ከመደበኛ በላይ የሆኑ ገፊ ነገሮችን ወይም ሱፐርኖርማል ስቲሙሊ ያልናቸውን የእውነታዎቻችንን የተጋነኑ ቅጆችን በማየት ነው። ጉጉቶችን ማስተሳሰር ደግሞ አንድን ማድረግ ያለብንን ነገር ማድረግ ከምንወደው ነገር ጋር በማስተሳሰር የየትኛውንም ከፍ ያለ ቅጂ ወይም ሃይቴንድ ቨርዥን የመፍጠሪያ አንዱ መንገድ ነው። በትክክል እምቢ ሊሉት የማይቻል ልማድን ማዳበር ከባድ ስራ ነው። ይህ ቀላል ስልት ግን የትኛውንም ልማድ የበለጠ ሳቢ ለማድረግ የሚያስችል ቀላል ስልት ነው። ማጠቃለያ፣ የባህሪ ለውጥ ሁለተኛው ህግ ሳቢ ማድረግ ነው። አንድ እድል የበለጠ ሳቢ በሆነ መጠን ልማድ አዳባሪ የመሆን እድሉ የሰፋ ነው። ልማዶች በዶፓሚን የሚመሩ የግብረ መልስ ቀለበቶች ናቸው። ዶፓሚን ሲጨመር ተነሳሽነታችንን በዛው መጠን ይጨምራል። ወደ ተግባር እንድንገባ የሚያደርገን ነገር የውጤት መገኘት ሳይሆን ውጤቱን ቀድሞ የመፈለግ ስሜት ነው። ጉጉቶችን ወይም ፍላጎቶችን ማስተሳሰር ልማዶችን የበለጠ ሳቢ የማድረግ አንዱ መንገድ ነው። ስልቱን ማድረግ ያለብን ነገር ማድረግ ከማትፈልገው ነገር ጋር ማስተሳሰር ነው። 9 ያንተን ልማድ በመቅረጽ ውስጥ የቤተሰቦችህና የጓደኞችህ ሚና። በ1965 ላስዝሎ ፓልጋሪ የተባለ አንድ ሃንጋራዊ ወንድ ክላራ ለተባለች አንዲት ሴት ለየት ያለ ደብዳቤ ጽፎላት ነበር። ላስዝሎ ጠንካራ በመስራት መርህ ጽኑ እምነት የነበረው ሰው ነበር። ይህ ሰው ከእንደዚህ እምነቱ የተነሳ የተፈጥሮ ችሎታን አይቀበልም ነበር። የትኛውም ሰው ልጅም እንኳን ጥሩ ልማዶችን ማዳበርና ያላሰለሰ ልምምድ ማድረግ ከቻለ በዘርፉ የተዋጣለት አዋቂ መሆን ይችላል ብሎ ያምናል። መፈክሩ የነበረው ማንም አዋቂ ሆኖ አይወለድም፣ በትምህርትና በስልጠና ያመጣዋል እንጂ የሚል ነበር። ላስዝሎ በዚህ ሐሳብ በጽኑ ከማመኑ የተነሳ ሐሳቡን በራሱ ልጆች ላይ መሞከር ያስባል። ለክላራ ደብዳቤ ጻፈላትም ለዚህ እቅዱ አካልነት ሚስቱ እንድትሆን ነበር። ክላራ መምህር ናት። በእምነቷም እንደሱ ጫፍ የነካ ባይሆንም ሁሉም ሰው በተገቢው መንገድ ከሰለጠነ ልማዶቹን ማዳበር ይችላል ታምናለች። ላስዝሎ በዚህ ሙከራው የቼዝ ጨዋታን መረጠ። ልጆቹን ውጤታማ የቼዝ ተጫዋች አድርጎ የሚያሳድግበትንም እቅድ ነደፈ። በእቅዱ መሰረት ልጆቹ በቤታቸው ይማራሉ። ይህ በወቅቱ በሃንጋሪያን ዘንድ የተለመደ ነገር አይደለም። ቤታቸውን በቼዝ መጽሐፍትና በታዋቂ የቼዝ ተጫዋቾች ፎቶዎች ይሞላል። እርስ በርሳቸው ይጫወታሉ፣ ያለ ማቋረጥ ይለማመዳሉ። ያገኟቸውን ውድድሮች ሁሉ ይወዳደራሉ። ወላጆቻቸው ደግሞ ልጆቻቸው የተሳተፉባቸውን የእያንዳንዳቸውን ውድድሮች ታሪክ ሳያዛንፉ ይመዘግባሉ። ህይወታቸው በሙሉ ለቼዝ የተሰጠ ይሆናል። ላስዝሎ ክላራን ማሳመን ቻለ። በጥቂት ዓመታት ውስጥም እነዚህ ጥንዶች ሱዛን፣ ሶፊያና ጁዲት ለተባሉ 3 ሴቶች ልጆች ወላጆች ሆኑ። ታላቅየዋ ልጅ ሱዛን ልክ 4 ዓመት ሲሞላት ቼዝ መጫወት ጀመረች። በ6 ወራት ውስጥ ደግሞ ወጣቶችን ማሸነፍ የምትችል ልጅ ሆነች። መካከለኛዋ ልጅ ሶፊያ ደግሞ ከታላቅ እህቷ የተሻለች ሆነች። በ14 ዓመቷ የዓለም ሻምፒዮን መሆን ቻለች። ከጥቂት ዓመታት በኋላ ደግሞ ግራንድ ማስተርን ተቀዳጀች። ሶስተኛዋ ልጅ ጁዲት ደግሞ ከሁሉም የተሻለች ሆነች። የ5 ዓመት ልጅ እያለች አባቷን ታሸንፍ ነበር። 12 ዓመት ሲሆናት ደግሞ በዓለም ላይ ካሉ 100 ምርጥ የቼዝ ተጫዋች መካከል የተካተተች በእድሜ ትንሿ ተጫዋች ነበረች። የ15 ዓመት ከ4 ወር እድሜዋ ላይ ስትደርስ አስቀድሞ በቦቢ ፊስቸር ተይዞ የነበረው በእድሜ ትንሹ የቼዝ ተጫዋች ግራንድ ማስተር ሪከርድ መውሰድ ቻለች። 27 ዓመት ሲሆናት ደግሞ በዓለም ላይ ቁጥር 1 ሴት የቼዝ ተጫዋች ለመሆን በቃች። የእነዚህ እህትማማቾች ልጅነት የተለመደ አይነት ወይም ጥሩ የሚባል አስተዳደግ አይደለም። እነሱን በተጠይቃቸው ግን ህይወታቸው በጣም ሳቢና አስደሳች እንደነበር ይነግሩሃል። በተለያዩ ቃለ መጠይቆች ውስጥ እነዚህ እህትማማቾች የሚናገሩት ነገር ቢኖር የልጅነት አስተዳደጋቸው አዝናኝ እንደነበረ ነው። ቼዝ መጫወትን አብዝተው ይወዳሉ፣ አውርተውም አይጠግቡም። አንድ ቀን ላስዝሎ ሶፊያ በእኩለ ሌሊት በባዝሩም ውስጥ ስትጫወት ያገኛታል። እንድትተኛ በማሰብ ሶፊያ መጫወቾቹን ታያቸውና ተኝ ቢላትም እሷ ግን እኔ ብተዋቸውም እነሱ አይተውኝም ብላ እንደመለሰችለት ይነገራል። እነዚህ እህትማማቾች ያደጉበት ባህል ከምንም ነገር በላይ ለቼዝ ቅድሚያ የሰጠ ባህል ነው። ለዚህ ተደንቀዋል፣ ተሸልመዋል። በእነሱ ዓለም ውስጥ ከቼዝ ጋር ሙጭጭ ማለት መደበኛ ነገር ነው። ወደፊት እንደምናየው በባህል ውስጥ መደበኛ የሚሆኑ የትኞቹም ልማዶች ሊኖሩት ከሚችሉት ባህሪያት ሁሉ ሳቢዎቹ ነው። የማህበረሰባዊ ህግጋት ተጽዕኖች። የሰው ልጅ የቡድን ወይም ሄርድ እንስሳ ነው። የጓደኞቻችንን አክብሮትና እውቀት ለማግኘት
ከሌሎች ጋር መተሳሰርንና በማህበረሰብ ውስጥ መመቻቸትን እንፈልጋለን። እንዲህ አይነት ዝንባሌዎች በህይወት ለመቆየታችንም አስፈላጊዎች ናቸው። በአብዛኞቻችን ታሪኮቻችን ውስጥ ቀደምቶቻችን የኖሩት በቡድን ወይም በጎሳ ነው። ከጎሳው መለየት ወይም መነጠል የሞት ፍርድን ያህል የከፋ ቅጣት ነው። በአግባቡ የተደራጁና ህብረት የፈጠሩ እነሱ ግን ከፍ ያለ ደህንነትና የተሻሉ እድሎች ውስጥ ኖረዋል። ቻርልስ ዳርዊን እንዳለው በሰው ልጆች ረጅም ታሪክ ውስጥ አሸንፈው የወጡት መተባበርና መተጋገዝ የቻሉት ናቸው። በዚህም የተነሳ አንደኛው ትልቅ የሰው ልጆች ፍላጎት የሆነው ህብረት ወይም ቡድን ውስጥ መታቀፍ ነው። ይህ የጥንት ተሞክሮ ደግሞ በአሁኑ ዘመን ባለን ሰዎች ዘመናዊ ባህሪያትም ላይ የራሱን ተጽዕኖ አሳድሯል። የቀደሙት ልማዶቻችን ከሌሎች የተቀበልናቸው እንጂ የመረጥናቸው ምርጫዎቻችን አይደሉም። የምንከተለው በቤተሰቦቻችን፣ በጓደኞቻችን፣ በቤተ እምነቶቻችን፣ በትምህርት ቤቶቻችን ወይም በማህበረሰቦቻችን የተጻፉልንን ስክሪፕቶች ነው። እነዚህ እያንዳንዳቸው በእኛ የሚጠበቁትን የየራሳቸውን ነገርና የሚጭኑብንን ህግጋት ይዘው ወደኛ ይመጣሉ። መቼና የት ላግባ፣ ምን ያህል ልጆች ይኑሩን፣ በዓላትን እንዴት ላክብር፣ የልጆቼ ልደት በምን ያህል ወጪ ላክብር ወዘተ። በእነዚህ አካላት የሚወሰኑልን ነገሮች ናቸው። በብዙ መልኩ እነዚህ ማህበራዊ ኖርሞች የየዕለቱን ባህሪዎቻችንን የሚመሩ የማይታዩ ህጎች ናቸው። እነዚህ ህጎች ሁልጊዜም በአእምሮ ውስጥ አሉ። ብዙውን ጊዜ የባህልህን ውስጥ ልማዶች የምትከተለው ያለማሰብ፣ ያለመጠየቅና ያለማስታወስ ጭምር ነው። ፈረንሳዊ ፈላስፋ ሚኬል ሞንታይኜ እንዳለው በማህበረሰብ ውስጥ ባህሎችና ኖርሞች ሁልጊዜም እንዳሻቸው ይነዱናል። ብዙውን ጊዜ በቡድን ውስጥ ታቅፎ መሄድ እንደ ሸክም አይሆንብንም። ሁሉም ሰው መታቀፍን ይፈልጋል። ለቼዝ ጨዋታ ችሎታ በሚሸልምህ ማህበረሰብ ውስጥ ካደግ ቼዝ መጫወት በጣም ሳቢ ነገር ይሆንልሃል። ሁሉም ሰው ውድ ሱፎች በሚለብስበት መስሪያ ቤት ውስጥ ከሰራ አንተም እንደዚያ መሆን ያምራል። ሁሉም ጓደኞች አንድ የሚጠቀሟት አባባል ካለች እንዳወካት ያውቁልህ ዘንድ አንተም መጠቀም ትፈልጋለህ። በዚህ መንገድ በምንፈልገው ቡድን ውስጥ እንድንታቀፍ የሚረዳን የትኛውን ባህሪ ሳቢ ነው። በተለይ ደግሞ ከሶስት ቡድኖች ባህሪዎች እንወርሳለን። አንደኛ ከምንቀራረባቸው ሰዎች፣ ሁለተኛ ከብዙሃኑ፣ ሶስተኛ ከተጽዕኖ ፈጣሪ ሰዎች። እነዚህ ቡድኖች እያንዳንዳቸው ሁለተኛውን የባህሪ ለውጥ ህግ እንድንጠቀምበት በማድረግ ልማዶቻችንን የበለጠ ሳቢ ማድረግ እንድንችል ይረዱናል። አንደኛ ከምንቀራረባቸው ሰዎች ባህሪያትን መውረስ። መቀራረብ ወይም ፕሮክሲሚቲ ባህሪያችን ላይ ከፍተኛ ኃይል አለው። ይህ በምዕራፍ 6 ስር እንዳየነው ለአካላዊ አካባቢ የሚሰራውን ያህል ለማህበራዊ አካባቢም ይሰራል። በአካባቢያችን ካሉ ሰዎች ላይ ልማዶችን እንወስዳለን። ወላጆቻችን ሐሳብ የሚያቀርቡባቸውን መንገዶች እንወርሳለን። ጓደኞቻችን እርስ በርሳቸው የሚበሻሸቁባቸውን ስልቶች እንወስዳለን። የሥራ ባልደረቦቻችን ውጤታማ የሚሆኑባቸውን መንገዶች እንኮርጃለን። ጓደኛ የሚያጨስ ከሆነ አንተ መሞከር ትፈልጋለህ። ባለቤት በር መቆለፉን 2 ጊዜ ማረጋገጥ ልማድ ካላት አንተም ይህንን ባህሪ ታዳብራለህ። እኔ በህይወቴ ውስጥ ያየሁት ደግሞ በዙሪያ ያሉ ሰዎች ልማዶችን ስወስድ ሳላውቅም ጭምር መሆኑ ነው። በክርክር ውስጥ ከገባው ሳላስበው የሚከራከረኝን ሰው አካላዊ አቋቋም አይነት ተላብሼ ራሴን አገኘዋለሁ። ኮሌጅ እያለሁ እንደ ክፍል ጓደኞቼ ነበር የማወራው። ወደ ሌላ ሀገር ስሄድም የሄድኩበትን አካባቢ አይነት አነጋገር ስጠቀም ራሴን አገኘዋለሁ። ለማቆምም ጥረት እያደረግኩ እንኳን አንድ ሰው የበለጠ እያቀረብነው በሄድን ቁጥር ከሱ የምንወስዳቸውን ባህሪያት እየበዙ ይሄዳሉ። ይህ ጠቅላላ መርህ ነው። በአንድ ትልቅ ጥናት 12000 የሚሆኑ ሰዎችን ለ32 ዓመታት ከተከታተሉ በኋላ ከደረሱባቸው መደምደሚያዎች መካከል አንድ ወፍራም ጓደኛ ያለው ሰው ወፍራም የመሆን እድሉ 57% ይጨምራል የሚል ነው። ይህ በሌላኛው መንገድም ይሰራል። በሌላ ጥናት እንደታየው በትዳር ውስጥ ካሉ ሰዎች መካከል አንደኛው ጥንድ ክብደት ከቀነሰ ሌላው አጋርም 1/3 በሚሆን ደረጃ እንደዚያው ይቀንሳል። ቤተሰቦቻችንና ጓደኞቻችን በየራሳቸው አቅጣጫ እንድንሄድ የሚያደርጉን የማይታዩ የአቻ ግፊቶች ይለቁብናል። በእርግጥ የአቻ ግፊት መጥፎ የሚሆነው በመጥፎ ሁኔታዎች ከተከበብን ነው። ጠፈርተኛው ማይክ ሚስሚኖ ከኤምአይቲ እንደተመረቀ አንድ አጭር የሮቦቲክስ ትምህርት ተምሮ ነበር። በዚያ ክፍል ውስጥ ከነበሩት 10 ተማሪዎች መካከል 4ቱ ጠፈርተኞች ሆኑ። ዓላማ ጠፈር ላይ መውጣት ከሆነ መቀላቀል ያለበት ጠቃሚ ባህል ወይም ያቺ ክፍል ናት። በተመሳሳይ ሁኔታ በሌላ ጥናት እንደተረጋገጠው የ12 ወይም የ13 ዓመት ጓደኛ የአእምሮ ፍጥነት ወይም አይኪው ከፍተኛ ከሆነ ያንተም የአእምሮ ፍጥነት በ15 ዓመትህ ገደማ ከፍተኛ ይሆናል።
በሂደት በአቅራቢያችን ያሉ ሰዎች ብቃቶችና ተግባሮችን እንወስዳለን። የተሻለ ልማድ ለመገንባት ማድረግ ከሚገባ ውጤታማ ነገሮች መካከል አንዱ ማዳበር የፈለግከው ባህሪ መደበኛ ባህሪ የሆነበትን ባህል ፈልገህ መቀላቀል ነው። በሌላ ሰው ተደጋግሞ ሲደረጉ የምታያቸውን ነገሮች አዲስ ልማድህ ማድረግ ቀላል ነው። ጥሩ የሥራ ባህል ባላቸው ሰዎች ተከበህ የምትኖር ከሆነ አንተም ጥሩ ሰራተኛ መሆንን ልማድ ማድረግ ቀላል ይሆንልሃል። በጃዝ አፍቃሪዎች ተከበህ የምትኖር ከሆነ ጃዝን በየቀኑ መጫወት ምክንያታዊ ባህሪ እንደሆነ ማሰብ ይቆጣጠራል። ትክክለኛው ነገር ምንድነው ለሚል ነገር የሚኖርህ ግምት ይሰራልሃል። ስለዚህ ራስን የምትፈልገው ልማድ ባላቸው ሰዎች ውስጥ ለማኖር ሞክር። አንተም አብረህ ታድጋለህ። ልምድህን የበለጠ ሳቢ ለማድረግ ደግሞ ይህንኑ ስልት አንድ እርምጃ ወደፊት ገፋ ማድረግ ትችላለህ። የሚከተሉትን ሁለት ነገሮች የሚያሟላ ባህልን ተቀላቀል። አንደኛ፣ የፈለግከውን ባህሪ መደበኛ ወይም ኖርማል ባህሪ የሆነበትን። ሁለተኛ፣ ከአንተ ጋር የጋራ ነገር ያላቸው ሰዎች የተሰባሰቡበትን በጎሳ ወይም ትሪብ ውስጥ የመታቀፍን ያህል ተነሳሽነትን የሚያሳድግ ነገር የለም። መታቀፍ የግል ጥያቄን የጋራ ያደርጋል። በፊት ብቻህን ነበርክ። ማንነትህም አንባቢ፣ ሙዚቀኛ ወይም አትሌት ነው። እናም ማንነትህን ነጠላ ነው። አንድን ባንድ ወይም ክለብ ስትቀላቀል ግን ማንነትህ በዙሪያ ካሉ ሰዎች ጋር የተያያዘ ይሆናል። ስለሆነ ማድረግና መለወጥ ከዚህ በኋላ ያንተ ፍላጎት ብቻ አይደለም። አንባቢዎች ነን፣ ዘፋኞች ነን፣ ሙዚቀኞች ነን። በዚህ መንገድ የምትይዘው የጋራ ማንነት የግል ማንነትህን ማጉላት ይጀምራል። ልማድን ጠብቆ ለማቆየት የሚጠቅመው ለዚህ ነው። አዳዲስ ማንነቶችን የሚሰጥህና ዘላቂነት ያላቸው ባህሪያት እንዲኖሩ የሚያደርጉ ጓደኞችህና ማህበረሰቦች ናቸው። ሁለተኛ፣ የብዙሃኑን ባህሪ መውረስ። የስነ ልቦና ባለሙያው ሰለሞን አስች አንድ ምርምር አድርጎ ነበር። ምርምሩ ሲጀምር ጥናቱ የሚካሄድባቸው ሰዎች ከማያውቋቸው ሰዎች ጋር ወደ አንድ ክፍል ውስጥ እንዲገቡ ይደረጋሉ። እነዚህኞቹ ሰዎች ጥናቱ የሚካሄድባቸው ሰዎች ሳያውቁት ተመራማሪዎች አስቀድሞ የተጻፈ መልስ እንዲሰጡ ነግሮ ያደራጃቸው ሰዎች ናቸው። የቡድኑ አባላት ወደ ክፍሉ እንደገቡ አንድ መስመር ያለው አንድ ካርድ እንዲያዩ ይደረግና ከዚያ ቀጥሎ ደግሞ 3 መስመሮች ያሉት ሁለተኛ ካርድ እንዲያዩ ይደረጋሉ። ጥያቄው ከሁለተኛው ካርድ ላይ ከተሰመሩት 3 መስመሮች መካከል በመጀመሪያው ካርድ ላይ ካለው መስመር ጋር እኩል ርዝመት ያለውን መስመር መለየት ነው። እናም ጥያቄው በጣም ቀላል ነው። ይጠየቃሉ። የሁለቱ ካርዶች ምስል የሚከተለውን ይመስላል። ሰለሞን አስች የማህበራዊ መመሳሰልን ለማጥናት የተጠቀመባቸው 2 ካርዶች ምስል ነው። የመጀመሪያው ካርድ ላይ በግራ በኩል ያለው መስመር ሁለተኛው ካርድ ላይ ካሉት መስመሮች ከሐመር ውሃ ጋር እንደሚመሳሰል ግልጽ ነው። ይሁን እንጂ አጥኚው ያዘጋጃቸው ሰዎች በሚሰጡት መልስ ከሐመር ውሃ የተለየ በሆነ ጊዜ ጥናቱ የሚካሄድባቸው ሰዎችም ግልጽ ሆኖ የታያቸውን ነገር በመተው ከቡድናቸው ጋር የሚመሳሰል መልስ ይሰጣሉ። ሙከራው የሚጀምረው ሁልጊዜም በተመሳሳይ ነው። በመጀመሪያ በተናጠል ከእያንዳንዳቸው ተሳታፊዎች ጋር ቀላል ሙከራ ይደረጋል። በዚህ ጊዜ ሁሉም ሰው ትክክለኛ መልስ ይሰጣል። ከጥቂት ዙሮች በኋላ ግን ተሳታፊዎች የሚገቡት በአጥኚው የተሳሳተ መልስ እንዲሰጡ ከተነገራቸው ሰዎች ጋር በቡድን ይሆናል። እነዚህ ሰዎች መልሱ ሀ ነው ሊሉ ይችላሉ። ግልጽ ሆኖ የሚታየው ትክክለኛው መልስ ሐመር ውሃ ቢሆንም በዚህ ጊዜ ይህንን ሴራ የሚያውቁት የምርምሩ ተሳታፊዎች በግራ መጋባት ውስጥ ይወድቃሉ። አይናቸውን አጉረጠርጣሉ። ስሜታዊ ሆኖ በራሳቸው ላይ ይስቃሉ። ከዚያም ሌሎችን መልስ ሰጪዎች ሁኔታ 2-3 ጊዜ ያያሉ። ሁሉም ሰዎች የተሳሳተውን መልስ እየሰጡ ሲወጡ ያያሉ። በዚህ ጊዜ ተሳታፊዎች ግራ መጋባታቸው ከፊልና የራሳቸውን መልስ ትክክለኛነት ይጠራጠራሉ። ከዚያም በልባቸው እውነት እንደሆነ ያወቁትን ትተው ሌሎች ሰዎች የሰጡትን መልስ ሰጥተው ይወጣሉ። አስች ይህንን ሙከራ በተለያዩ መንገዶች እየደጋገመ ሰርቷል። በዚህ ሂደት ያገኘው ነገር ቢኖር የተሳታፊዎች ቁጥር እየጨመረ በሄደ ቁጥር የመልሶች የመመሳሰል ነገሩን በዚያው ልክ ከፍ እያለ እንደሚሄድ ነው። ከተሳታፊው ጋር ወደ መልስ መስጫ ክፍሉ የገባው አንድ ሰው ብቻ ከሆነ በተሳታፊው ላይ ምንም ተጽዕኖ አይፈጥርም። ከተሳታፊው ጋር የገቡት ሰዎች 2 ሲሆኑ ደግሞ ተጽዕኖአቸው መጠነኛ ይሆናል። ቁጥራቸው 3፣ 4፣ 6፣ 8 እየሆነ ሲሄድ ተሳታፊዎቹ መልሳቸውን ወደ መቀየር ይወስዳቸዋል። በሙከራው ማብቂያ ላይ እንደታየው 75% የሚሆኑት የጥናት ተሳታፊዎች አብረዋቸው የገቡት ሰዎች የሰጧቸውን መልሶች ሰጥተዋል። መልሱ ፍጹም የተሳሳተ መልስ መሆኑ በግልጽ የሚታይ ቢሆንም ምን ማድረግ እንዳለብን እርግጠኛ ባልሆንበት ሁኔታ ውስጥ ስንሆን ባህሪያችንን ቡድን እንዲመራው እንፈልጋለን። አካባቢያችንን ያለማቋረጥ እያጠናን ሌሎች ምን እያደረጉ ነው የሚለውን ማየት እንፈልጋለን። የተሻለ ነገር ለማድረግ ይረዳን ዘንድ ሌሎች የወሰኑትን ውሳኔ የቻልነውን ሁሉ አገላብጠንና አንብበን ለማየት እንፈልጋለን።
ብዙውን ጊዜ ይህ አዋጭ ስልት ነው። ለዚህ ብዙ ቁጥራዊ ማስረጃዎች አሉ። ይሁን እንጂ መጥፎ ጎኖችም አሉት። በብዛት የቡድኑ መደበኛ ባህሪ የተፈለገውን የግለሰብ ባህሪ ረግጦ ይወጣ ሊሆን ይችላል። ደካማ ስትራቴጂ ያለው ቡድን ጥሩ ስትራቴጂ ካለው አንድ አባሉ መማር የማይፈቀድበት ጊዜ አለ። ይህ በተለይ በእንስሳት ዘንድ በብዙ ጥናቶች የተረጋገጠ እውነት ነው። የሰው ልጅም ነገር ተመሳሳይ ነው። ከቡድኑ ህግጋት ጋር ራሳችንን እንድናስማማ የሚጫኑን ብዙ ጫናዎች አሉ። ብዙውን ጊዜ ተከራክሮ ከማሸነፍ እውነትን ከማግኘት ወይም ጎበዝ ሆኖ ከመገኘት ይልቅ ተቀባይነትን ማግኘት ይበልጥብናል። አብዛኛውን ጊዜ በራሳችን ትክክል ከመሆን ይልቅ ከመንጋው ጋር መሳሳትን እንመርጣለን። የሰው ልጅ አእምሮ ከሌሎች ጋር እንዴት ተስማምቶ መሄድ እንዳለበት ያውቃል። ይህ ተፈጥሯችን ነው። መተው ግን እንችላለን። የቡድኖች አስተሳሰብ መተው ወይም ስለ ሌሎች መጨነቅ መተው ትችላለህ፣ ግን ስራዎች ይፈልጋል። ባህልን ሰብሮ መውጣት ብዙ ጥረት የሚጠይቅ ነገር ነው። ልማዳችንን የመቀየር ለውጥ ቡድኖችን መታገል ከሆነ ለውጡ ሳቢ አይሆንም። ልማድን መቀየር ማለት የተሰራ ቡድን ውስጥ ተመቻችቶ መታቀፍ ሲሆን ደግሞ ለውጥ በጣም ሳቢ ነገር ይሆናል። ሶስተኛ፣ የተጽዕኖ ፈጣሪዎችን ባህሪ መውረስ። በየትኛውም ቦታ ያለ ሰው ስልጣንን፣ ክብርንና ዝናን ይወዳል። መደነቅን፣ እውቅና መስጠትን፣ መሞካሸትን እንፈልጋለን። ይህ ምንም ጥቅም የሌለው ነገር ይመስላል። በአጠቃላይ ግን ጥሩ ነገር ነው። በታሪክ ውስጥ ትልቅ ስልጣንና ተቀባይነት ያለው ሰው ብዙ ሀብትና ንብረት የማግኘት እድል እያገኘ ኖሯል። በህይወት ስለመቀጠልም ብዙ አይጨነቅም። የተመራጭና ሳቢ ጓደኛ መሆኑን ማሳየት ይችላል። እኛ ክብር፣ ተቀባይነት፣ አድናቆትና የመሳሰሉትን ነገሮች ወደሚያስገኙልን ባህሪዎች ያዘነበልናል። ከሁሉም የተሻለ ሙዚቀኛ፣ ከሁሉም የሚመረጥ ስፖርተኛ ወይም ከሁሉም ሰው የበለጠ ተመራጭ ተዋናይ መሆን እንፈልጋለን። በእኛ ባይሳካልን እንኳን የውጤታማ ልጅ ወላጆች መሆንን እንመኛለን። ምክንያቱም እነዚህ ነገሮች እኛን ከብዙሃኑ ከመንጋው የተለየን እንድንሆን ያደርጉናል። እናም አንድ ጊዜ በአንድ ቡድን ውስጥ ከታቀፍን በኋላ ሌሎችን በልጠን የምንወጣበትን መንገድ እንፈልጋለን። በከፍተኛ ደረጃ ውጤታማ ስለሆኑ ሰዎች ባህሪያት ከምንጨነቅባቸው ምክንያቶች መካከል አንዱና ዋነኛውም ይሄ ነው። እናም ስኬታማ መሆን ስለምንፈልግ የስኬታማ ሰዎችን ባህሪያት ለመኮረጅ እንታትራለን። በዚህ የተነሳ መሆን የምንፈልጋቸውንና በውጤታማነታቸው የምንቀናባቸው ሰዎች ባህሪያትን እንላበሳለን። ከፍ ያለ ክብር ያላቸው ሰዎች በሌሎች ሰዎች መደነቅ፣ መወደስና መወደድን ያጣጥማሉ። ባህሪ እውቅናን፣ ክብርን የሚያስገኝልን ነገር ሲሆን ሳቢ ይሆንልናል ማለት ነው። በዚህ ሂደት ደረጃችንን ዝቅ የሚያደርጉ ባህሪያትን ለማስወገድም እንጥራለን። እንግዳ ሊመጣብን ሲል ቤታችንን እናጸዳለን። ምክንያቱም በእንግዳችን ትዝብት ውስጥ መውደቅ አንፈልግም። ብቻችንን ስንሆን የምናደርጋቸው፣ ከሌሎች ሰዎች ጋር ስንሆን ግን የማናደርጋቸው በርካታ ባህሪያት አሉ። በመሆኑም ሁልጊዜም ሌሎች ሰዎች ስለኔ ምን ያስቡ ይሆን የሚለው ጭንቀት በውስጣችን አለ። ለዚህ ጥያቄ በምንሰጠው መልስ ላይ ተመርኩዘንም ባህሪያችንን እንቃኛለን። በምዕራፉ መግቢያ ላይ ያየናቸው የቼስ ተጫዋች እህትማማቾች ማህበራዊ ተጽዕኖ በባህሪዎቻችን ላይ ላለው ዘላቂነት ያለው ተጽዕኖ ማሳያዎች ናቸው። እነዚህ እህትማማቾች በቀን ለብዙ ሰዓታት ቼዝን እየተጫወቱ ብዙ አስርተ ዓመታትን መቆየት ችለዋል። እነዚህ ልማዶችና ተግባሮቻቸው ሳቢ መሆን የቻሉት ግን በከፊል በባህል ውስጥ ዋጋ ስለሰጧቸው ነው። እነዚህ ልጆች ቼዝ የመጫወት ልምዳቸውን እንዲወዱት ያደረጓቸውና በጥረታቸው እንዲቀጥሉ የሚያበረታቷቸው ከቤተሰቦቻቸው አድናቆት ጀምሮ ዓለም አቀፍ ተቀባይነት ያለው ግራንድ ማስተር እስከ መሆን ድረስ የተንሰራፋ በርካታ ምክንያቶች አሏቸው። ማጠቃለያ፣ የምንኖርበት ባህል የትኛው ልማድ ሳቢ መሆኑን ይወስናል። በባህላችን ውስጥ የሚደነቁና የሚወደሱ ልማዶችን ወደ መላበስ እናደላለን። ምክንያቱም እነዚህ ልማዶች በእነዚያ ቡድን ውስጥ ለመታቀፍ የሚያበቁ ናቸውና። የሶስት ማህበራዊ ቡድኖች ባህሪያት ልንወርስ እንችላለን። የቅርብ ሰዎቻችንን፣ የቤተሰቦቻችን፣ ጓደኞቻችን፣ የብዙሃኑን ወይም ቡድኖችንና የተጽዕኖ ፈጣሪ ሰዎችን። አዲስ ባህልን በተገቢ ሁኔታ ለመገንባት ከሚጠቅሙ ስልቶች መካከል አንድ የምትፈልገው ልማድ መደበኛ ልማድ የሆነበትንና 2 ከአንተ ጋራ የጋራ ነገር ያላቸው አባላት ያሉበትን ቡድን መቀላቀል ነው። ብዙውን ጊዜ የቡድኑ መደበኛ ልማድ የግለሰቦችን ተፈላጊ ልማድ ደምስሶ የመውጣት ባህሪ ያለው። እናም ብቻችንን ትክክል ከምንሆን ይልቅ ከመንጋው ጋር የምንሳሳትባቸው ቀኖች ይበዛሉ። አንድ ባህሪ ክብርን፣ ተቀባይነትና ውዳሴን የሚያስገኝልን ከሆነ የበለጠ ሳቢ ባህሪ ይሆንልናል። 10 የመጥፎ ልማዶችን መንስኤዎች ማግኘትና ማስወገድ። በ2012 መጨረሻ አካባቢ
እስቲክላል ካዴሲ ከሚባለው ታዋቂ መንገድ ጥቂት ብሎኮች ላይ በሚገኝ አንድ አሮጌ አፓርትመንት ውስጥ ተቀምጬ ነበር። ቱርክን ለመጎብኘት አቅጄ ከመጣሁበት የ4 ቀን ጉብኝት አጋማሽ ላይ ነበርኩ። አስጎብኚዬ ማይክ ደግሞ ከኔ ጥቂት ራቅ ብሎ ራሱን እያፍታታ ነበር። ማይክ እውነተኛ አስጎብኚ መባል የሚችል ሰው አይደለም። ከሚያሚ መጥቶ 5 ዓመታትን በቱርክ ውስጥ ከመኖር የዘለለ የጠለቀ ነገር የለውም። ቱርክን ስጎበኛ አገኘኝና ላሳየ ሲለኝ እሺ ብዬ አብሮኝ እንዲህ አደረኩ። በዚያች ምሽት ደግሞ ከሱና ከሞገደኞቹ ቱርካውያን ጓደኞቹ ጋር የራት ግብዣ ነበረኝ። ጓደኞቹ 7 ናቸው። በምንም አጋጣሚ በቀን ቢያንስ አንድ ፓኬጅ ሲጋራ ያላጨስኩት እኔ ብቻ ነኝ። ከነሱ መካከል አንደኛውን እንዴት ማጨስ እንደጀመረ ጠየቅኩት። ጓደኞቼ ያለኝ ሁልጊዜም እንዲህ አይነት ነገሮች የሚጀምሩት ከጓደኞቼ ነው። አንደኛው ጓደኛ ያጨሳል፣ ከዚያ አንተም ትሞክራለህ። በጣም አስገራሚና አስደናቂ የነበረው ነገር በዚያ ክፍል ውስጥ ከነበሩ ሰዎች ግማሽ ያህል የሚሆኑት ማጨስ ማቆማቸው ነው። ማይክ ከዚያ በፊት ጀምሮ ለጥቂት ዓመታት ማጨስ ትቶ ነበር። ደጋግሞ የማለ የነገረን ነገር ደግሞ ለዚህ ድል ያበቃው ኢዚ ዌይ ቱ ስፖት ስሞኪንግ የተሰኘው የአለን ካሪ መጽሐፍ እንደሆነ ነው። ስለ መጽሐፉ ያለኝን ጥቂት ነገሮችን እነሆ። ከማጨስ አእምሯዊ ጫና ነፃ ያወጣሃል አለ። ራስን መዋሸት እንድታቆም ይነግርሃል። ታውቃለህ፣ ማጨስ አትፈልግም፣ በማጨስ ደስተኛ እንደማትሆን ይገባሃል ብሎ ይመክርሃል። ሰለባ ከመሆን ስሜት እንድትገላገል ያደርጋል። መጽሐፉን ስታነብ ማጨስ እንደሌለብህ ማወቅ ትጀምራለህ። ሲጋራ ሞክሬ አላውቅም። ይህንን ታሪክ ከሰማው በኋላ ግን መጽሐፉን በተመስጦ አነበብኩት። ጸሐፊው አጫሾች የማጨስ ጉጉታቸውን ለማጥፋት እንዲችሉ የሚያደርጉ ጥሩ ስልቶችን ተጠቅሟል። ከማጨስ ጋር የተያያዙ እያንዳንዳቸውን ፍንጮች እንደገና በመቅረጽ አዳዲስ ትርጉም ይሰጣቸዋል። ስታጨስ የሆነ ነገር እያስወገድክ እንደሆነ ታስባለህ። ነገር ግን ምንም ነገር እያስወገድክ አይደለም፣ ምክንያቱም ሲጋራ ምንም ነገር አያስወግድልህም። ማጨስ ማህበራዊ ለመሆን ማድረግ ያለብህ ነገር እንደሆነ ታስባለህ፣ ግን አይደለም። አንድም ሲጋራ ሳታጨስ ማህበራዊ መሆን ትችላለህ። ማጨስ ከጭንቀት የሚገላግል ይመስላል፣ ግን አይደለም። ማጨስ ህዋሶችን ያጠፋቸዋል እንጂ ነፃ አያወጣቸውም። ጸሐፊው እነዚህንና እንደዚህ ያሉ ሐረጋትን እየደጋገመ ያስቀምጣቸዋል። እንደዚህ ይላቸዋል። በፍጹም ግልጽነት አእምሮህን አስረዳው። ማጨስ በማቆም ምንም የምታጣው ነገር የለም። እንዲያውም ብዙ ነገሮችን ታተርፋለህ። በገንዘብ፣ በጤናህና በጉልበት ብቻ አይደለም። በራስ መተማመንህን፣ ለራስ የሚኖርህን ክብር፣ በነፃነትና ከምንም ነገር በላይ ደግሞ ወደፊት የምትኖረውን ህይወት ረጅምና ጥሩ በማድረግም ጭምር እንጂ። መጽሐፉን ስታገባድድ ማጨስ ምን ያህል የሞኝ ስራ እንደሆነ ይሰማሃል። ማጨስ ምንም ጥቅም እንደማያስገኝልህ ካወቅ ደግሞ የምታጨስበት ምክንያት አይኖርህም። ይህም የሁለተኛው የባህሪ ለውጥ ህግ ተገላቢጦሽ ነው፣ የማይስም ማድረግ። ይህ ሐሳብ ነገሮችን ከሚገባው በላይ ቀላል አድርጎ የሚያይ እንደሚመስል አውቃለሁ። አስተሳሰብህን ቀይርና ማጨስ አቁም። ከኔ ጋር ግን ትንሽ ቀጥል። መቋመጥ ወይም ካርቪንግ የሚመጣው ከየት ነው? እያንዳንዱ ባህሪ ከላይ በሚታይ ደረጃ ያለ መቋመጥ ወይም ፍላጎት፣ ካርቪንግ እና ውስጣዊ የሆነ ጥልቅ አነሳሽ ምክንያት ወይም አንደርላይንግ ሞቲቭ አለው። እኔ ለምሳሌ አሳ መብላት እፈልጋለሁ አይነት መቋመጥ አለኝ። አሳ መብላት ለምን እንደምፈልግ ብትጠይቀኝ ለመኖር መብላት ስላለብኝ አልልህም። እውነታው ግን ለመኖር መብላት እንዳለብኝ የሆነ ቦታ በጥልቀት የተቀመጠ ገፊ ስሜት ነው። ለመፈለግ ወይም ለመቋመጥ ከሚዳርጉን መሰረታዊ አነሳሾች መካከል የተወሰኑት የሚከተሉት ናቸው። ኃይል ወይም ጉልበት ለመቆጠብ፣ ምግብና ውሃ ለማግኘት፣ ፍቅር ለማግኘትና ለመውሰድ፣ ከሌሎች ጋር ለመገናኘትና ለመተሳሰር፣ ማህበራዊ ተቀባይነትና እውቅናን ለማግኘት፣ እርግጠኛ አለመሆንን ለመቀነስ፣ ክብርንና ደረጃን ለማግኘት። መቋመጥ የገፊ ስሜታችን አንዱ ልዩ መገለጫ ነው። አእምሮ ዝም ብሎ ሲጋራ ወደ ማጨስ፣ ኢንስታግራም ወደ መግባት ወይም ቪዲዮ ጌም ወደ መጫወት አያይም። ወደዚህ ነገሮች እንዲያ ያደረግነው ነገር ሲታይ እርግጠኛ አለመሆንን መቀነስ፣ ስጋትን ማስወገድ፣ ማህበራዊ ቅቡልነትን ማግኘት፣ ክብርንና ዝናን መጎናጸፍና የመሳሰሉት አነሳሽ ስሜቶችን በጥልቀት ተሰድረው ይገኛሉ። ልማድ የመፍጠር ባህሪ ያለው የትኛውንም ምርት ተመልከት። የትኛውም ልማድ ፈጣሪ ምርት አስቀድሞ በሰው ልጆች ውስጥ የነበሩ ጥልቅ አነሳሾችን ያፈጥናል እንጂ አዲስ ተነሳሽነትን እንደማይፈጥር ታያለህ። ፍቅረኛ አግኝተህ ውለድ ኢኳል ቲንደርን ተጠቀም። ከሌሎች ሰዎች ጋር ተወዳጅ ኢኳል ፌስቡክን ተጠቀም። ማህበራዊ ተቀባይነትና ተወዳጅነትን አግኝ ኢኳል ኢንስታግራም ተጠቀም። እርግጠኛ አለመሆንን ቀንስ ኢኳል ጉግልን ተጠቀም። ልማዶች ለጥንት ዘመን ፍላጎቶች የቀረቡ የዘመኑ መፍትሄዎች ናቸው። የድሮ ልማዶች ዘመናዊ ቅጂዎች።
በዚህ ሁሉ ውስጥ ግን የሰው ልጆች መሰረታዊ ፍላጎቶች ወይም ሞቲቭስ አልተቀየሩም። እነዚህን ፍላጎቶች ለማሳካት የምታደርጋቸው ልማዶች የሚለያዩት እንደየኖሩባቸው ዘመናት ነው። ኃይለኛው ነገር ደግሞ ይሄ ነው። አንድን ዋና ፍላጎት ለማሳካት የሚሆኑ የተለያዩ መንገዶች አሉ። አንድ ሰው ጭንቀትን ሲጋራ በማጨስ ሊቀንስ ይችላል። ሌላ ሰው ደግሞ ጭንቀት ሲሰማው መፍትሄ አድርጎ የሚወስደውና ጭንቀቱን የሚያቀልለት መሮጥ ሊሆን ይችላል። አሁን አንተ ያሉ ባህሪያት አንተ የተማርካቸው ባህሪያት እንጂ ያሉብህን ችግሮች ለመፍታት ካሉት አማራጮች ሁሉ የተሻሉት መሳሪያዎች አይደሉም። አንድ ጊዜ አንድን መፍትሄ መፍታት ከምትፈልገው ችግር ጋር ካያያዝከው እየተመላለስክ የመጠቀም እድልህ ከፍተኛ ነው። ልማዶች ሙሉ በሙሉ የማገናኘት ነገሮች ናቸው። አንድ ልማድ የበለጠ እየተደጋገመ ይሄዳል ወይስ አይሄድም የሚለውን የሚወስኑት እነዚህ ድግግሞሾች ናቸው። የመጀመሪያውን የባህሪ ለውጥ ህግ ስናይ እንዳነሳነው አእምሮአችን አካባቢያችንን ያለማለስለስ በመቃኘት ምልክቶችን እየፈለገ ነው የሚኖረው። ምልክት ባየህና በተሰማ ቁጥር ሁሉ አእምሮህ የማስመሰል ስራ እየሰራ ቀጥሎ ምን ላድርግ የሚለውን ይወስናል። ፍንጭ፣ ስቶቭ ግሎ አየኸው። ግምት፣ ከነካውት ያቃጥለኛል ስለዚህ መንካት የለብኝም። ምልክት፣ የትራፊክ መብራት አረንጓዴ ሲበራ አየኸው። ግምት፣ ነዳጅ መስጫውን ብጫን ማሳለጫውን በሰላም አልፌ ወደ መድረሻ ይቃረባለሁ ስለዚህ ነዳጅ ልስጥ። ምልክት ታያለህ። ያለፉ ልምዶችን ተጠቅመህ የምልክቱን ተከታይ ነገሮች ትገምታለህ። ከዚያም ተገቢውን እርምጃ ትወስዳለህ። ይህ ሁሉ የሚሆነው በቅጽበት ውስጥ ነው። ነገር ግን በልማዶች ውስጥ ጥልቅ ሚናን ይጫወታል። ምክንያቱም ከሁሉም ልማዶች በፊት ቀድሞ ግምት ወይም ፕሪዲክሽን ይመጣል። ህይወት ግብረ መልሳዊ ወይም ሪአክቲቭ ትመስላለች። በእውነታው ግን ህይወት በመገመት የምትመራ ወይም ፕሪዲክቲቭ ነች። ሁል ጊዜ በየቀኑ ያየኸውንና ከአሁን በፊት የሞከርከውን ነገር ተጠቅመህ ምን ብታደርግ የተሻለ እንደሚሆን ስትገምት ነው የምትውለው። በቀጣይ ምን እንደሚከሰት ያለማለስለስ መገመት የዘወትር ተግባርህ ነው። ባህሪያችንም በእነዚህ መገመቶች ላይ በከፍተኛ ሁኔታ የተንጠለጠለ ነው። በሌላ አገላለጽ ባህሪያችን የሚመሰረተው በተጨባጭ በተከሰቱት እውነታዎች ላይ ሳይሆን እነዚህን ክስተቶች የምትተረጉምባቸው አረዳዶችና ግምቶች ላይ ነው። ሁለት ሰዎች አንድን ሲጋራ ቢያዩ አንደኛው አንስቶ ማጨስ ሊሰማው ቢችል ሌላኛው ግን እንዳይሸተው አፍንጫውን የሚይዝ ሊሆን ይችላል። በዚህ መልኩ አንድ ምልክት መጥፎ ልማድን ወይም ጥሩ ልማድን ሊያስነሳ ይችላል። ይህ የሚወሰነው እንደ ግምቶቻችን ነው። እናም የልማዶቻችን እውነተኛ ምክንያት ከነሱ በፊት ቀድሞ የሚመጣው ግምት ነው። ይህ ግምት ደግሞ ወደ ስሜት ይወስደናል። መቋመጥን፣ መፈለግን፣ መጓጓትን የምንገልጸው እንዲህ ነው። ስሜቶች የወሰድናቸውን ግምቶችና የተሰሙንን መቋመጦች ልንተገብረው ወደምንችለው ምልክትነት ያሸጋግራቸዋል። ምን እያደረግን እንደሆነ ለማብራራትም ይጠቅማሉ። ለምሳሌ አሁን በዚህ ሰዓት ምን ያህል እንደሞቀ ወይም እየበረደ እንደሆነ ስሜቱ ይሰማሃል። ሙቀቱ በ1 ዲግሪ ቢያንስ ምናልባት ምንም አታደርግም ይሆናል። ሙቀቱ በ10 ዲግሪ ቢያንስ ግን ይበርድህና ትደርባለህ። እንድትደርብ ያደረገህ ምልክት ሲግናል ነው። ፍንጩን በፊትም እያየኸው ቆይተሃል። ወደ መደረብ የገባው ግን ብትደርብ የተሻለ እንደሚሆን በመገመት ቅጽበት ነው። መፈለግ ወይም መቋመጥ የሆነ ነገር የመጉደሉ ስሜት ወይም ሴንስ ነው። ጉጉት የውስጥ ሁኔታን የመቀየር ፍላጎት ነው። ቅዝቃዜ ሲመጣ ሰውነትህ መሆን በሚፈልገውና አሁን እየተሰማ ባለው ሁኔታ መካከል ልዩነት ይፈጥራል። ይህ መሆን በምትፈልገውና እየሆነልህ ባለው ነገር መካከል ያለው ልዩነት የሆነ ነገር እንድታደርግ ምክንያት ይሆናል። ፍላጎት አሁን ባለህበትና ወደፊት መሆን በምትፈልግበት ሁኔታ መካከል ያለ ልዩነትም ነው። በዚህ ስሜት የምታደርጋት ትንሽ ነገር ራሱ ያላት ትርጉም ከተግባሩ በላይ ነው። ስትጎርስ፣ መብራት ስታበራ ወይም ፌስቡክ ስትገባ በትክክል የፈለከው ነገር ዳቦ ወይም ብርሃን ወይም ላይክ አይደለም። አንተ በውስጥ የፈለከው ትክክለኛው ነገር የተለየ ስሜት እንዲኖርህ ማድረግ ነው። አሁን ያለንበት ሁኔታ አጥብቀን መያዝ እንዳለብን ወይም ለውጥ ማምጣት እንደሚሻለን የሚነግረን ስሜቶቻችን ናቸው። የተሻለውን እርምጃ እንድንወስድም ይረዱናል። ኒውሮሎጂስቶች ተመራምረው እንደደረሱበት ስሜቶቻችን ሙሉ በሙሉ ከተጎዱ ውሳኔ የመወሰን አቅማችንን እናጣለን። ስሜቶቻችን ከተጎዱ ምን መፈለግ፣ ምን ማስወገድ እንዳለብን ምንም ምልክት አይኖረንም። የኒውሮ ሳይንቲስቱ አንቶኒዮ ዳማሲኖ እንዳለው ነገሮችን መጥፎ፣ ጥሩ ወይም መካከለኛ ብለን እንድንፈርጅ የሚያደርጉን ስሜቶቻችን ናቸው። ሲጠቃለል የሚሰሙ የመቋመጥ ስሜቶችና የምታደርጋቸው ልማዶች መሰረታዊ ፍላጎቶችህን ወይም አንደርላይንግ ሞቲቭስን ለማሳካት የምታደርጋቸው ሙከራዎች ናቸው። አንድ ልማድ ይህንን ፍላጎትን በተገቢ ሁኔታ ካረካልህ ደግመህ እንድታደርገው የሚያደርግህን መቋመጥ ትፈጥራለህ።
ልማዶችን ከአዎንታዊ ስሜቶች ጋር ስናስተሳስራቸው ደግሞ በጣም ማራኪ ይሆናሉ። ይህንን እውነታ ደግሞ በሚጎዳን መልኩ ሳይሆን ሊጠቅመን በሚችልበት መልኩ ማዋል እንችላለን። ከባባድ ልማዶችን እንዲደሰትባቸው ለማድረግ በሚሆን መልኩ አእምሮን መቅረጽ። ከአዎንታዊ ተሞክሮች ጋር ማያያዝ ከቻልን ከባባድ ልምዶቻችንንም ሳቢ ማድረግ ከባድ አይደለም። አንዳንድ ጊዜ እንዲያውም ጥቂት የአስተሳሰብ ለውጥ ማድረግ ብቻ በቂ ሊሆን ይችላል። ለምሳሌ በቀን ውስጥ ማድረግ ስላሉብን ነገሮች እናወራለን። በጠዋት መነሳት አለብኝ፣ ልጆችን ትምህርት ቤት ማድረስ አለብኝ፣ እራት መስራት አለብኝ እንላለን። ማድረግ አለብኝ የሚለው አድርጋለሁ በሚል ቃል ቀይረን ብንጠቀም ብለህ አስብ። በጠዋት እነሳለሁ፣ ልጆችን ትምህርት ቤት አደርሳለሁ፣ እራት እሰራለሁ። አንዲትን ቃል በመቀየር አንድን ነገር የምናይበትን አተያይ መቀየር እንችላለን። በዚህኛው ምሳሌ እነዚህ የየዕለት ተግባራት እንደ ጫና ከማየት ይልቅ እንደ መደበኛ ዕድል ለማየት ችለናል። ቁልፉ ነጥብ ሁለቱም የእውነታው ገጽታዎች እውነት መሆናቸው ነው። እነዚህን ነገሮች የማድረግ ግዴታ አለብህ። በዚያው ልክ ደግሞ እነዚህን ነገሮች የማድረግ እድሉም አለ። ለመረጥከው ለየትኛው አተያይ ደጋፊ የሆኑ አሳማኝ ማስረጃዎችን ማሰባሰብ ትችላለህ። ዊልቸር ስለሚጠቀም አንድ ሰው የሰማሁትን ታሪክ ላካፍልህ። ይህ ሰው ዊልቸር ላይ መታሰር ምን ያህል ከባድ እንደሆነ ሲጠየቅ እንዲህ ብሎ ነበር የመለሰው። እኔ በዊልቸር ያልታሰርኩም፣ በሱ ነፃ ወጣሁ እንጂ። ዊልቸር ባይኖርልኝ ኖሮ መንቀሳቀስ ስለማልችል ቤቴ ውስጥ ታስሬ ይኖር ነበር። ይህ አተያዩ በየቀኑ የሚኖርበትን ህይወት ሁሉ የሚቀይር ነው። ልማዶችን ከጉዳታቸው ይልቅ ጥቅማቸውን በሚያጎላ መልኩ የሚረዳቸው አተያይ መያዝ አእምሮን እንደገና በመስራት ልማድን የበለጠ ሳቢ ማድረግ ፍቱን ስልት ነው። ምሳሌዎችን እንመልከት። እንቅስቃሴ። ብዙ ሰዎች የአካል ብቃት እንቅስቃሴ ኃይል እንደሚያሟጥጥና እንደሚያደክም ከባድ ስራ ነው የሚያዩት። ከዚያ ይልቅ ግን ክህሎቶችን እንደ ማዳበሪያና እንደ ማደጊያ ተግባር ማየት ይቻል ነበር። ስለዚህ በጠዋት ተነስቼ መሮጥ አለብኝ ከማለት ይልቅ ጥንካሬና ቅልጥፍናዬን የማዳብርበት ሰዓት ነው ብለህ ለራስህ ንገረው። ሁለተኛ፣ ፋይናንስ። ብዙዎች ገንዘብ መቆጠብን ዋጋ እንደመክፈል ያዩታል። አንድን እውነት በማወቅ ብቻ ግን ቁጠባ ነፃነት እንጂ ገደብ እንዳልሆነ መረዳት ትችላለህ። እውነታው ዛሬ መቆጠብ ነገን በነፃነት ለመኖር የሚያስችል መሆኑ ነው። በዚህ ወር የቆጠብከው ገንዘብ የቀጣይ ወር የመግዛት አቅምህን ከፍ ያደርግልሃል። ሶስተኛ፣ ሜዲቴሽን። ሜዲቴሽንን ለ3 ሴኮንዶች እንኳን የሞከረ ሰው የረብሻ ድምጽ ሲያቋርጥ ምን ያህል እንደሚያበሳጭ ያውቋል። ይህንን የረብሻ ድምጽ ግን እንደ ጥቅም ለማየት ይችላል። ምክንያቱም ባቋረጡ ቁጥር ወደ ትንፋሽ የመመለስን ልምምድ ያለማምዳል። የሚረብሽ ድምጽ ሜዲቴሽንን እንደገና እንድትሰራ ስለሚያደርግህ ጥሩ ነገር ነው ወዘተ። እነዚህ ትናንሽ የአስተሳሰብ ለውጦች ተአምር መስራት የሚችሉ ባይሆኑም ከአንድ ሁኔታ ወይም ልማድ ጋር ያለን ስሜት በማስተሳሰር ለመቀየር እንድትችል ግን ይረዱሃል። አንድ እርምጃ ወደፊት ልትወስደው ከፈለክ ደግሞ የተነሳሽነት ልማዳዊ ተግባር ወይም ሞቲቬሽን ሪቹዋል ማድረግ ትችላለህ። አንድ ልማድ ከአንድ ከምትወደው ነገር ጋር ማያያዝን መለማመድ። ከዚያም የተነሳሽነት ልማድን በፈለክ ቁጥር ደግሞ ያንን ፍንጭ መጠቀም። ለምሳሌ ወሲብ ከማድረግ በፊት ሁልጊዜ አንድ አይነት ሙዚቃ የምትሰማ ከሆነ ይህንን ሙዚቃ ከወሲብ ጋር ማያያዝ ትጀምራለህ። ከዚያ በኋላ ወደዚያ ስሜት መግባት ስትፈልግ ሙዚቃውን መስማት በቂ ይሆናል። ይህንን ስልት አትሌቶችም ለስራቸው ይጠቀሙታል። የተሻለ ውጤት የማምጣትና የአሸናፊነት አእምሮ ውስጥ ለመግባት ቤዝቦል በምትጫወትበት ጊዜ ከእያንዳንዱ ጨዋታ በፊት የማፍታታትና የመወርወር ልማድ ነበረኝ። ይህንን ማድረግ 10 ደቂቃ ገደማ ቢፈጅብኝ ነው። ሁልጊዜም የማደርገው ደግሞ ተመሳሳይ በሆነ ሁኔታ ነው። ይህንን ማድረግ አካሌን ለጨዋታው ያሟሙቅልኛል። ከዚያ የሚበልጠው ግን ትክክለኛው የአእምሮ ሁኔታ ላይ የሚያስቀምጠኝ መሆኑ ነው። በሂደት ይህንን ከጨዋታ በፊት የማደርገው ነገር ትኩረት ከማድረግና ከተወዳዳሪነት መንፈስ ጋር ማያያዝ ጀመርኩ። እናም በበቂ ሁኔታ ተነሳሽነት በሌለኝ ጊዜ እንኳን ይህንን የቅድመ ጨዋታ እንቅስቃሴ ሳደርግ ወደ መጫወት ሙድ ውስጥ እገባለሁ። ይህንን ስልት ለሁሉም ዓላማ ልታውለው ትችላለህ። በጠቅላላው ደስተኛ መሆን እንደምትችል ተናገር። እውነተኛ ደስታ የሚሰጥህን የሆነ ነገር ፈልግ። ከዚያ ይህንን የምትወደውን ነገር ከማድረግ በፊት የምታደርገው ከሆነ ድግግሞሽ ፍጠር። ከዚያ ሁለቱን ደጋግማቸው። ከዚያ በኋላ ሁለቱ ነገሮች የተያያዙ ይሆናሉ። ከዚያ በኋላ ይህ ከምትወደው ስራ ጋር አያይዘህ ልማድ ያደረግከው ድግግሞሽ ደስተኛ የመሆን ምልክት ይሆንልሃል። ይህንን አንዳንድ ጊዜ ልማድ ካደረግከው ደግሞ ከዚያ በኋላ በሌሎች ደስታ በራክ ጊዜያት ልትጠቀሙ የምትችለው ምልክት ይሆንልሃል። ምክንያቱም አንድ ጊዜ ከደስተኝነት ጋር የተያያዘ ልማድ ነውና።። የሁለተኛው የባህሪ ለውጥ ህግ ተገላቢጦሽ የማይስም ማድረግ ነው።
ሁሉም ባህሪ ከላይ የሚታይ መቋመጥና ከዚያ ጀርባ ያለ ጥልቅ ፍላጎት ነው። ልማዶች ለጥንታዊ ፍላጎት ያሉ ዘመናዊ መፍትሄዎች ናቸው። የልማዶች ምክንያቶች ከሱ ቀድሞ የሚመጡ ግምቶች ናቸው። እነዚህ ግምቶች ደግሞ ወደ ስሜት ያመሩሃል። መጥፎ ልማድን ለማስወገድ ልማዶችን የማስወገድን ጥቅም ደጋግማ አስበው ተናገረው። ልማዶችን ከአዎንታዊ ስሜት ጋር በምናስተሳስራቸው ጊዜ ሳቢ ይሆኑልናል። በተቃራኒው ደግሞ ከአሉታዊ ስሜቶች ጋር የምናያይዛቸው ልማዶች የማይስቡ ይሆናሉ። ጥሩ ልማዶችን እንዴት እንፍጠር? አንደኛው ህግ ግልጽ አድርገው። አንደኛ የልማድ መመዝገቢያ ሙላ። ነባር ልማዶችን በመመዝገብ ስለነሱ ግንዛቤ ይኖር። ሁለተኛ የትግበራ ፍላጎትን ተጠቀም። ቀመሩም ይህ ነው። ይህንን ባህሪ በዚህ ሰዓት እዚህ ቦታ አደርጋለሁ። ሶስተኛ ልማዶችን ማቆራኘትን ተጠቀም። ልማዶችን ማቆራኘት ቀመር ደግሞ ይህ ነው። ይህንን ነባር ልምድ ካደረግኩ በኋላ ይህን አዲስ ልምድ አድርጋለሁ። አራተኛ አካባቢን ዲዛይን አድርግ። የጥሩ ልማድን ፍንጮች የሚታዩና ግልጽ አድርግ። ሁለተኛው ህግ ሳቢ አድርገው። ጉጉትን ማስተሳሰርን ተጠቀም። ማድረግ ያለብን ነገር ማድረግ ከምትወደው ነገር ጋር አስተሳስረው። ሁለተኛ የምትፈልገውን ባህሪ መደበኛ የሆነበትን ባህል ተቀላቀል። ሶስተኛ የተነሳሽነት ልምድን ሪቹዋል ፍጠር። ልታደርገው ካልከው ከባድ ነገር በፊት የምትወደውን አድርግ። ሶስተኛው ህግ ቀላል አድርገው። አራተኛው ህግ አርኪ አድርገው። መጥፎ ልማዶችን እንዴት እናስወግድ? የአንደኛው ህግ ተገላቢጦሽ የማይታይ አድርገው። ተጋላጭነትን ቀንስ። የመጥፎ ልማዶችን ፍንጭ ከአካባቢ ያስወግድ። የሁለተኛው ህግ ተገላቢጦሽ የማይስብ አድርገው። አስተሳሰብህን ቀይር። መጥፎ ልማዶችን ማስወገድ ጥቅሞችን ደጋግመ በማሰብ አጉላቸው። የሶስተኛው ህግ ተገላቢጦሽ ከባድ አድርገው። የአራተኛው ህግ የማያረካ አድርገው። ሶስተኛው ህግ ቀላል ማድረግ። 11 በዝግታ ተጓዝ፣ ወደ ኋላ ግን እንዳትመለስ።